ትንቢተ ዳንኤል ምዕራፍ 1 የይሁዳ ንጉሥ ኢዮአቄም በነገሠ በሦስተኛው ዓመት የባቢሎን ንጉሥ ናቡከደነፆር ወደ ኢየሩሳሌም መጥቶ ከበባት። እግዚአብሔርም የይሁዳን ንጉሥ ኢዮአቄምን ከእግዚአብሔርም ቤት ዕቃ ከፍሎ በእጁ አሳልፎ ሰጠው። እርሱም ወደ ሰናዖር ምድር ወደ ጣዖቱ ቤት ወሰደው። ዕቃውንም ወደ ጣዖቱ ግምጃ ቤት አገባው። ንጉሡም ለጃንደረቦቹ አለቃ ለአስፋኒዝ ከተማረኩት ከእስራኤል ልጆች ከነገሥታቱና ከመሳፍንቱ ዘር ነውር የሌለባቸውንና መልከ መልካሞቹን በጥበብ ሁሉ የሚያስተውሉትን ዕውቀትም የሞላባቸውን አስተዋዮች የሆኑትን በንጉሡም ቤት መቆም የሚችሉትን ብላቴኖች ያመጣና የከለዳውያንንም ትምህርትና ቋንቋ ያስተምሯቸው ዘንድ ነገረው። ንጉሡም 3 ዓመት ያሳድጓቸው ዘንድ ከዚያም በኋላ በንጉሡ ፊት ይቆሙ ዘንድ ከንጉሡ ማዕድ ከሚጠጣውም ጠጅ በየዕለቱ ድርጓቸውን አዘዘላቸው። ከእነዚህም መካከል ከይሁዳ ልጆች ዳንኤልና አናንያ፣ ሚሳኤልና አዛርያ ነበሩ። የጃንደረቦቹም አለቃ ስማቸውን ለውጦ ዳንኤልን ብልጣሶር፣ አናንያንም ሲድራቅ፣ ሚሳኤልንም ሚሳቅ፣ አዛርያንም አብድናጎ ብሎ ጠራቸው። ዳንኤልም ከንጉሡ ማዕድ እንዳይበላ ከሚጠጣውም ጠጅ እንዳይጠጣ በልቡ ጨከነ። እንዳያበላውም የጃንደረቦቹን አለቃ ለመነው። እግዚአብሔርም በጃንደረቦቹ አለቃ ፊት ለዳንኤል ሞገስንና ምሕረትን ሰጠው። የጃንደረቦቹም አለቃ ዳንኤልን መብሉንና መጠጡን ያዘዘላችሁን ጌታዬን ንጉሡን እፈራለሁ። በዕድሜ እንደናንተ ካሉ ብላቴኖች ይልቅ ፊታችሁ ከስቶ ያየ እንደሆነ ከንጉሡ ዘንድ በራሴ ታስፈርዱብኛላችሁ አለው። ዳንኤልም የጃንደረቦቹ አለቃ በዳንኤልና በአናንያ በሚሳኤልና በአዛርያ ላይ የሾመውን አሚሳድን እኛን አገልጋዮችህን 10 ቀን ያህል ፈትነን የምንበላውንም ጥራጥሬ የምንጠጣውንም ውሃ ይስጡን፣ ከዚያም በኋላ የእኛን ሰውነትና ከንጉሡ ማዕድ የሚበሉትን የብላቴኖችን ሰውነት ተመልከት፣ እንዳየኸውም ሁሉ ከአገልጋዮችህ ጋር የወደድከውን አድርግ አለው። ይህንም ነገራቸውን ሰምቶ 10 ቀን ፈተናቸው። ከ10 ቀን በኋላ ከንጉሡ ማዕድ ከበሉ ብላቴኖች ሁሉ ይልቅ ሰውነታቸው አምሮ ሥጋቸውም ወፍሮ ታየ። አሚሳድም መብላቸውንና የሚጠጡትን ጠጅ አስቀርቶ ጥራጥሬውን ሰጣቸው። ለእነዚህም ለ4ቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ ዕውቀትንና ማስተዋልን ሰጣቸው። ዳንኤልም በራእይና ሕልምን በመተርጎም ሁሉ አስተዋይ ነበረ። እነርሱ ይገቡ ዘንድ ንጉሡ ያዘዘው ቀን በተፈጸመ ጊዜ የጃንደረቦቹ አለቃ ወደ ናቡከደነፆር አገባቸው። ንጉሡም ባነጋገራቸው ጊዜ ከብላቴኖቹ ሁሉ እንደ ዳንኤልና እንደ አናንያ እንደ ሚሳኤልና እንደ አዛርያ ያለ አልተገኘም። በንጉሡም ፊት ቆሙ። ንጉሡም በጠየቃቸው ጊዜ በጥበብና በማስተዋል ነገር ሁሉ በግዛቱ ሁሉ ከሚኖሩ የሕልም ተርጓሚዎችና አስማተኞች ሁሉ እነርሱ 10 እጅ የበለጡ ሆነው አገኛቸው። ዳንኤልም እስከ ንጉሡ እስከ ቂሮስ መጀመሪያ ዓመት መንግሥት ተቀመጠ። ምዕራፍ 2 ናቡከደነፆርም በነገሠ በሁለተኛው ዓመት ሕልም አለመ፣ መንፈሱም ታወከ፣ ሕልሙንም ዘነጋው።
ንጉሡም ሕልሙን እንዲነግሩት የሕልም ተርጓሚዎቹንና አስማተኞቹን መተተኞቹንና ከለዳውያኑንም ይጠሩ ዘንድ አዘዘ። እነርሱም ገብተው በንጉሡ ፊት ቆሙ። ንጉሡም ሕልም አልሜአለሁ፣ መንፈሴም ታወከብኝ፣ ሕልሜንም ዘነጋሁት አላቸው። ከለዳውያኑም ንጉሡን በሱርስት ቋንቋ ንጉሥ ሆይ ለዘላለም ኑር፣ ለአገልጋዮችህ ሕልምህን ንገር፣ እኛም ፍቺውን እንነግርሃለን ብለው ተናገሩት። ንጉሡም መለሰ፣ ከለዳውያኑንም ነገሩ ከእኔ ዘንድ ርቋል፣ ሕልሙንና ፍቺውን ባታስታውቁኝ ትገደላላችሁ፣ ቤቶቻችሁም የጉድፍ መጣያ ይደረጋሉ። ሕልሙንና ፍቺውን ግን ብትነግሩኝ ከእኔ ዘንድ ስጦታና ዋጋ ብዙ ክብርም ትቀበላላችሁ። ስለዚህም ሕልሙንና ፍቺውን ንገሩኝ አላቸው። ሁለተኛም ጊዜ መልሰው ንጉሡ ለአገልጋዮቹ ሕልሙን ይንገር፣ እኛም ፍቺውን እንናገራለን አሉት። ንጉሡም መልሶ ነገሩ ከእኔ ዘንድ እንደ ራቀ ታውቃላችሁና ጊዜውን እንደምታስረዝሙ እኔ አውቃለሁ። ሕልሙንም አሁን ባትነግሩኝ አንድ ፍርድ አለባችሁ። ጊዜውን ለማሳለፍ የሐሰትንና የተንኰልን ቃል ልትነግሩኝ አዘጋጅታችኋል። ስለዚህ ሕልሙን ንገሩኝ፣ ፍቺውንም መናገር እንደምትችሉ አውቃለሁ። ከለዳውያኑም በንጉሡ ፊት መልሰው የንጉሡን ነገር ያሳይ ዘንድ የሚችል ሰው በምድር ላይ የለም፣ ታላቅ ንጉሥና አለቃ የሆነ እንደዚያ ያለ ነገር የሕልም ተርጓሚንና አስማተኛን ከለዳዊንም የሚጠይቅ የለም። ንጉሡም የሚጠይቀው ነገር ከባድ ነው፣ መኖሪያቸው ከሥጋ ለባሽ ጋር ካልሆነ ከአማልክት በቀር በንጉሡ ፊት የሚያሳየው ማንም የለም አሉ። ያን ጊዜ ንጉሡ ፈጽሞ ተቈጣ፣ የባቢሎንንም ጠቢባን ሁሉ ያጠፉ ዘንድ አዘዘ። ከንጉሡም ዘንድ ትእዛዝ ወጣ፣ ጠቢባንንም ይገድሉ ዘንድ ጀመሩ። ዳንኤልንና ባልንጀሮቹንም ይገድሏቸው ዘንድ ፈለጓቸው። የዚያን ጊዜም ዳንኤል የባቢሎንን ጠቢባን ይገድል ዘንድ የወጣውን የንጉሡን የዘብ አለቃ አርዮክን በፈሊጥና በማስተዋል ተናገረው። የንጉሡ የዘብ አለቃ አርዮክን ይህ ጭንቅ ትእዛዝ ከንጉሡ ዘንድ ስለምን ወጣ ብሎ ጠየቀው። አርዮክም ነገሩን ለዳንኤል ነገረው። ዳንኤልም ገብቶ ፍቺውን ለንጉሡ የሚያስታውቅበት ጊዜ ይሰጠው ዘንድ ንጉሡን ለመነ። የዚያን ጊዜም ዳንኤል ወደ ቤቱ ገባ። ነገሩንም ለባልንጀሮቹ ለአናንያና ለሚሳኤል ለአዛርያም አስታወቃቸው። ዳንኤልና ባልንጀሮቹም ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምስጢር ምሕረትን ከሰማይ አምላክ ለመኑ። የዚያን ጊዜም ምስጢሩ በሌሊት ራእይ ለዳንኤል ተገለጠለት። ዳንኤልም የሰማይ አምላክን አመሰገነ፣ እንዲህም አለ፣ ጥበብና ምክር ኃይልም ለእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይመስገን። እሱም ጊዜያትንና ዘመናትን ይለውጣል፣ ነገሥታትን ያስነሳል፣ ነገሥታትንም ይሽራል። ጥበብን ለጠቢባን ዕውቀትንም ለአስተዋዮች ይሰጣል። የጠለቀውንና የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል፣ ብርሃንም ከእርሱ ጋር አለ። አንተ የአባቶቻችን ፈጣሪ ዕውቀትንና ጥበብን ሰጥተኸኛልና የለመንኩህንም ነግረኸኛልና የንጉሡን ሕልም ትርጓሜውንም ገልጠህልኛልና እገዛልሃለሁ፣ አመሰግንህም አለው። ከዚህም በኋላ ዳንኤል ንጉሡ የባቢሎንን ጠቢባን ያጠፋ ዘንድ ወዳዘዘው ወደ አርዮክ ገባ። የባቢሎንን ጠቢባን አታጥፋቸው፣ ወደ ንጉሡ አስገባኝ፣ እኔም ሕልሙንና ፍቺውን ለንጉሡ ነግረዋለሁ አለው።
የዚያን ጊዜም አርዮክ ዳንኤልን ፈጥኖ ወደ ንጉሡ አስገባውና ከይሁዳ የምርኮ ልጆች ለንጉሡ ሕልሙንና ፍቹን የሚነግረውን ሰው አግኝቻለሁ አለው። ንጉሡም መለሰ፣ ብልጣሶርም የሚባለውን ዳንኤልን ያየሁትን ሕልምና ፍቹንም ትነግረኝ ዘንድ ትችላለህን? አለው። ዳንኤልም በንጉሡ ፊት እንዲህ ሲል መለሰ፣ ንጉሥ የሚጠይቀው ይህ ምስጢር ለአዋቂዎችና ለፈላስፎች ለሟርተኞችና ለጠንቋዮች የሚገለጥ አይደለም። ነገር ግን ምስጢርን የሚገልጥ አምላክ በሰማይ ውስጥ አለ። እርሱም በኋላኛው ዘመን የሚሆነውን ለንጉሡ ለናቡከደነፆር አሳይቶታል። በአልጋህ ላይ የሆነው ሕልምና የራስህ ራእይ ይህ ነው። ንጉሥ ሆይ ከአንተ በኋላ የሚሆነው ምን እንደሆነ በአልጋህ ላይ ታስብ ነበር። ምስጢርንም የሚገልጠው የሚሆነውን ነገር አሳይቶሃል። ነገር ግን ይህ ምስጢር ለእኔ መገለጡ ፍቺው ለንጉሡ ይታወቅ ዘንድ አንተም የልብህን ሐሳብ ታውቅ ዘንድ ነው እንጂ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጥኩ አይደለም። ንጉሥ ሆይ አንተ አየህ፣ እነሆ ይኸውም አንድ ታላቅ ምስል ነበር። እርሱም በፊትህ ቆሞ ነበር፣ መልኩም ግሩም ነበር። የዚህም ምስል ራስ ጥሩ ወርቅ፣ እጆቹ ደረቱና ክንዶቹም ብር፣ ሆዱና ወገቡም ናስ፣ ጭኖቹም ብረት፣ እግሮቹም እኩለ ብረት እኩሉም ሸክላ ነበረ። እጅም ሳይነካው ታላቅ ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች እስከ መጨረሻው ሲመታና ሲፈጭ አየ። የዚያን ጊዜም ብረቱና ሸክላው፣ ናሱና ብሩ፣ ወርቁም በአንድነት ተፈጨ። በመከርም ጊዜ በአውድማ ላይ እንዳለ እብቅ ሆነ። ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታው ድንጋይ ታላቅ ተራራ ሆነ፣ ምድርንም ሁሉ ሞላ። ሕልምህ ይህ ነው፣ ፍቺውንም በንጉሡ ፊት እናገራለሁ። ንጉሥ ሆይ የሰማይ አምላክ ጠንካራ መንግሥትን ኃይልንና ክብርን የሰጠ የነገሥታት ንጉሥ አንተ ነህ። የሰው ልጆች በሚኖሩበት ስፍራ ሁሉ የምድር አራዊትን፣ የሰማይ ወፎችን፣ የባሕር ዓሣዎችንም በእጅ ሰጥቶሃል። ለሁሉም ገዢ አድርጎ ሹሞሃል። የወርቁ ራስ አንተ ነህ። ከአንተም በኋላ ከአንተ የሚያንስ ሌላ መንግሥት ይነሣል፣ እርሱም የብሩ ነው። ከዚያም በኋላ በምድር ሁሉ ላይ የሚገዛ ሌላ ሦስተኛ መንግሥት ይነሣል፣ እርሱም የነሐሱ ነው። አራተኛውም መንግሥት ሁሉን እንደሚቀጠቅጥና እንደሚያደቅቅ ብረት ይበረታል። እነዚህንም ሁሉ እንደሚፈጭ ብረት ይቀጠቅጣል ይፈጭማል። እግሮቹና ጣቶቹም እኩሉ ሸክላ እኩሉም ብረት ሆኖ እንዳየ እንዲሁ የተከፋፈለ መንግሥት ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየኸው የብረት ብርታት ለእርሱ ይሆናል። የእግሮቹም ጣቶች እኩሉ ብረት እኩሉም ሸክላ እንደነበሩ እንዲሁ መንግሥቱ እኩሉ ብርቱ እኩሉ ደካማ ይሆናል። ብርቱም ከሸክላው ጋር ተደባልቆ እንዳየ እንዲሁ ከሰው ዘር ጋር ይደባለቃሉ። ነገር ግን ብረት ከሸክላ ጋር እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም። በእነዚያም ነገሥታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግሥት ያስነሳል፣ ለሌላ ሕዝብም የማይሰጥ መንግሥት ይሆናል። እነዚያንም መንግሥታት ሁሉ ድል ታደርጋቸዋለች፣ ታጠፋቸውማለች፣ ለዘላለምም ትቆማለች። ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ሸክላውንና ብሩን ወርቁንም ሲፈጨው እንዳየ እንዲሁ ከዚህ በኋላ የሚሆነው ታላቁ አምላክ ለንጉሡ አሳይቶታል። ሕልሙም እውነተኛ ፍቺውም የታመነ ነው።
የዚያን ጊዜም ንጉሡ ናቡከደነፆር በግንባሩ ተደፍቶ ለዳንኤል ሰገደለት፣ ፈጽሞም አከበረው፣ ገጸ በረከትም ሰጠው፣ መልካም መዓዛም ያቀርቡለት ዘንድ አዘዘ። ንጉሡም ዳንኤልን ይህን ምስጢር ትገልጥ ዘንድ ተችሎሃልና በእውነት አምላካችሁ የአማልክት አምላክ የነገሥታትም ጌታ ምስጢርም ገላጭ ነው ብሎ ተናገረው። ንጉሡም ዳንኤልን ከፍ ከፍ አደረገው፣ ብዙም ታላቅ ስጦታ ሰጠው። በባቢሎንም አውራጃዎች ሁሉ ላይ ሾመው። በባቢሎንም ጠቢባን ሁሉ ላይ ዋነኛ አለቃ አደረገው። ዳንኤልም ንጉሡን ለመነ። እርሱም ሲድራቅንና ሚሳቅን አብድናጎንም በባቢሎን አውራጃ ሥራ ላይ ሾማቸው። ዳንኤል ግን በንጉሡ አደባባይ ነበረ። ምዕራፍ 3 ንጉሡ ናቡከደነፆር በነገሠ በ18ኛው ዓመት ቁመቱ 60 ክንድ ወርዶም 66 ክንድ የሆነ የወርቅ ምስል አሠራ። በባቢሎንም አውራጃ በዱራ ሜዳ አቆመው። ንጉሡም ናቡከደነፆር መኳንንትንና ሹሞችን፣ አዛዦችንና አዛውንቶችን፣ በጅሮንዶችንና አማካሪዎችን፣ መጋቢዎችንም አውራጃ ገዢዎችንም ሁሉ ይሰበስቡ ዘንድ ንጉሡ ናቡከደነፆርም ላቆመው ምስል ምረቃ ይመጡ ዘንድ ላከ። በዚያን ጊዜም መኳንንቱና ሹሞቹ፣ አዛዦቹና አዛውንቶቹ፣ በጅሮንዶቹና አማካሪዎቹ፣ መጋቢዎቹና አውራጃ ገዢዎቹ ሁሉ ንጉሡ ናቡከደነፆር ላቆመው ምስል ምረቃ ተሰበሰቡ። ናቡከደነፆርም ባቆመው ምስል ፊት ቆሙ። አዋጅ ነጋሪውም እየጮኸ እንዲህ አለ። ሕዝብና አሕዛብ በልዩ ልዩ ቋንቋም የምትናገሩ ሆይ ንጉሥ ይላችኋል። የመለከትንና የእምቢልታን፣ የመሰንቆንና የክራርን፣ የበገናንና የዋሽንትን፣ የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ወድቃችሁ ንጉሡ ናቡከደነፆር ላቆመው ለወርቁ ምስል ስገዱ። ወድቆም የማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል። ስለዚህ በዚያን ጊዜ አሕዛብ ሁሉ የመለከቱንና የእምቢልታውን፣ የመሰንቆውንና የክራሩን፣ የበገናውንና የዘፈኑንም ሁሉ ድምፅ በሰሙ ጊዜ ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ወድቀው ንጉሡ ናቡከደነፆር ላቆመው ለወርቁ ምስል ሰገዱ። በዚያን ጊዜ ከለዳውያን ቀርበው አይሁድን በንጉሡ በናቡከደነፆር ዘንድ ከሰሱ። እንዲህም አሉት፣ ንጉሥ ሆይ ለዘላለም ኖር። ንጉሥ ሆይ የመለከትንና የእምቢልታን፣ የመሰንቆንና የክራርን፣ የበገናንና የዋሽንትን፣ የዘፈንንም ሁሉ ድምፅ የሚሰማ ሰው ሁሉ ወድቆ ለወርቁ ምስል ይስገድ፣ ወድቆም የማይሰግድ በሚነድ እሳት እቶን ውስጥ ይጣላል ብለህ በቃልህ አዘህ ነበር። አሁንም ንጉሥ በባቢሎን ሀገር ለሚሠራ ሥራ የሾምካቸው ከአይሁድ ወገን የሚሆኑ ትእዛዝህን እምቢ ያሉ፣ አምላክህን ያላመለኩ፣ ለሠራኸውም ለወርቁ ምስል ያልሰገዱ ሚሳቅና ሲድራቅ አብድናጎም የሚባሉ 3 ሰዎች አሉ። ያን ጊዜም ናቡከደነፆር ተቈጣ። በቁጣም ሲድራቅንና ሚሳቅን አብድናጎንም ያመጡ ዘንድ አዘዘ። እነዚህንም ሰዎች ወደ ንጉሡ ፊት አመጧቸው። ናቡከደነፆርም ሲድራቅና ሚሳቅ አብድናጎም ሆይ አምላኬን አለማምለካችሁ ላቆምኩትም ለወርቁ ምስል አለመስገዳችሁ እውነት ነውን? አሁንም የመለከቱንና የእምቢልታውን፣ የመሰንቆውንና የክራሩን፣ የበገናውንና የዋሽንቱን፣ የዘፈኑንም ሁሉ ድምፅ በሰማችሁ ጊዜ
ወድቃችሁ ላሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚያ ጊዜ በሚነድ እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው። ሲድራቅና ሚሳቅ አብድናጎም መለሱ። ንጉሡንም ናቡከደነፆር ሆይ በዚህ ነገር እንመልስልህ ዘንድ አንፈልግም። ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ፣ ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ይህም ባይሆን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድለት እወቅ አሉት። የዚያን ጊዜም ናቡከደነፆር በሲድራቅና በሚሳቅ በአብድናጎም ላይ ቁጣ ሞላበት፣ የፊቱም መልክ ተለዋወጠባቸው። እርሱም ተናገረ፣ የእቶንም እሳት ይነድ ከነበረው ይልቅ 7 እጥፍ አድርገው እንዲያነዱት አዘዘ። ሲድራቅንና ሚሳቅን አብድናጎንም አስረው ወደሚነድ ወደ እቶን እሳት ይጥሏቸው ዘንድ ኃያላን ሰዎችን አዘዘ። የዚያን ጊዜም እነዚያ ሰዎች ከሰናፊላቸውና ከጫማቸው ከቀሚሳቸውና ከመጎናጸፊያቸውም ከቀረውም ልብሳቸው ጋር አስረው በሚነድ በእቶን እሳት ውስጥ ጣሏቸው። የንጉሡም ትእዛዝ እጅግ ስለ በረታ የእቶኑም እሳት እጅግ ስለሚነድ ሲድራቅንና ሚሳቅን አብድናጎንም የጣሏቸውን ሰዎች የእሳቱ ወላፈን ገደላቸው። እነዚህም 3ቱ ሰዎች ሲድራቅና ሚሳቅ አብድናጎም ታስረው በሚነደው በእቶኑ እሳት መካከል ወደቁ። በእሳት መካከልም ተመላለሱ፣ እግዚአብሔርንም ፈጽመው አመሰገኑት። አዛርያም ቁሞ እንዲህ ብሎ ጸለየ፣ በእሳቱም መካከል ምስጋናን ጀመረ። የአባቶቻችን አምላክ እግዚአብሔር ይክበር፣ ስምህም ለዘላለም የተመሰገነና የከበረ ነው። ባመጣህብን ነገር ሁሉ አንተ ጻድቅ ነህና፣ ሥራ ሁሉ የታመነ ነው። ሥርዓትህም ሁሉ የቀና ነው፣ ፍርድህም ሁሉ እውነት ነው። ባደረግክብን ነገር ሁሉ ፍትሕ ርትዕ አደረግክ። በእውነተኛ ፍርድህ ስለ ኃጢአታችን ይህን ሁሉ መከራ አምጥተህብናልና። በከበረች በአባቶቻችን ሀገር በቅድስት ኢየሩሳሌምም በእውነተኛ ፍርድህ ስለ ኃጢአታችን ይህን ሁሉ መከራ አምጥተህብናልና። የተውንህ እኛ በድለናል ስተናልና በሁሉ በደልን። መልካም ይሆንልን ዘንድ እንዳዘዝከን ሕግህን አልጠበቅንም፣ ትእዛዝህንም አላደረግንም። ያመጣህብንንና ያደረግክብንን ሁሉ በእውነተኛ ፍርድህ አደረግክብን። ከአንተ ፈጽመው በራቁ ኃጢአተኞችና ወንጀለኞች በሚሆኑ በጠላቶቻችን እጅ ጣልከን። ከሰው ሁሉ ዓመፀኛና ክፉ በሆነ ንጉሥም እጅ አሳልፈ ጣልከን። አሁንም አፋችንን እንከፍት ዘንድ አግባባችን አይደለም። ለሚፈሩ ለአገልጋዮች ኀፍረትና ማሽሟጠጫ ሆነባቸው። ስለ ስምህ ብለህ ፈጽመህ አሳልፈ አትስጠን፣ ቃል ኪዳንህንም አትለውጥብን፣ ይቅርታህንም አታርቅብን። ስለ ወዳጅህ ስለ አብርሃም፣ ስለ ባለሟልህ ስለ ይስሐቅ፣ ስለ ቅዱስህ ስለ እስራኤል ዘራቸውን እንደ ሰማይ ኮከብ በባሕር ዳር እንዳለ አሸዋም ታበዛላቸው ዘንድ ስለ ሰጠሃቸው ስለ እነዚህ እነርሱ ከሕዝቡ ሁሉ ጥቂቶች ነበሩና፣ ስለ ኃጢአታችን በአገሩ ሁሉ ዛሬ የተዋረድን ሆን። በዚህ ወራት አለቃ የለም፣ ነቢይም የለም፣ ንጉሥም የለም፣ ቁርባንም መሥዋዕትም ዕጣንም የሚያጥኑበት የለም። ይቅርታህን ያገኙ ዘንድ በፊትህ ፍሬ የሚያፈሩበት ሀገርም የለም።
በየዋህ ልቡና በቀና መንፈስ ተቀበልልን እንጂ እንደ ጊደሮችና ላሞች እንደ ሰቡ ብዙ በጎችም መሥዋዕታችንን ዛሬ በፊትህ እንደዚያ ይሁን። በአንተም ዘንድ ፍጹም ይሁን፣ ያመኑብህ ሁሉ እንዳያፍሩ። አሁንም በፍጹም ልቦናችን እንከተልሃለን፣ እንፈራሃለንም፣ ፊትህንም እንፈልጋለን። አታሳፍረን፣ ነገር ግን እንደ ቸርነትህና እንደ ይቅርታ ብዛት አድርግልን፣ በተአምራትህም አድነን። አቤቱ ለስምህ ምስጋናን ስጥ። አገልጋዮችህን ሥቃይ ያሳዩአቸው ሁሉ ይፈሩ፣ በቅሚያቸው ሁሉ ይፈሩ፣ ኃይላቸውም ይድከም። አንተ እግዚአብሔር ብቻ አምላክ በዓለሙ ሁሉና በአገሩም ሁሉ የተመሰገንክ እንደሆንክ ይወቁ። እነዚያም ብላቴናዎች በንጉሥ ዘንድ ነገር ሰርተው ማጣላታቸውን አልተውም። በእሳቱም ድኝ አደሮ ማር፣ ቁልቋል፣ ቅንጭብ ጨመሩ። ነበልባሉም ከጉድጓዱ 49 ክንድ ከፍ ከፍ አለ። እሳቱም እየተመላለሰ በከለዳውያን ምድጃ ጉድጓድ አጠገብ ያገኘውን ሁሉ ያቃጥል ነበር። የእግዚአብሔርም መልአክ ከአናንያና ከአዛርያ ከሚሳኤልም ጋር ወደሚነደው ወደ እሳቱ ምድጃ ወርዶ ከምድጃ ያለውን እሳት መታው። የእሳቱንም ነበልባል እንደ ቀዝቃዛ ንፋስ አደረገው። እነዚያም ሰዎች እሳቱ ምንም አልነካቸውም፣ የራሳቸውንም ጠጉር አልለበለባቸውም፣ አላስጨነቃቸውምም። ያን ጊዜም እነዚያ ሦስቱ ሰዎች ሁሉ በአንድ አፍ ፈጽመው አመሰገኑ። በእሳቱ ጉድጓድ ውስጥም እግዚአብሔርን አመሰገኑት፣ እንዲህም አሉ። የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍም ያለ ነው። የጌትነቱ ቅዱስ ስምም ይክበር ይመስገን። እርሱ የተመሰገነ ነው፣ በዓለሙም ሁሉ ከፍ ከፍ ያለ ነው። በምትመሰገንበት ቅዱስ ቦታ አንተ የከበርክ ነህ። አንተ ለዘላለም የተመሰገንክና የከበርክ ነህ። በኪሩቤል ላይ ሆነ ጥልቆችን የምታይ አንተ የከበርክ ነህ። አንተ ለዘላለም የተመሰገንክ ነህ፣ ከፍ ከፍም ያልክ ነህ። በጌትነትህም ዙፋን አንተ የከበርክ ነህ። አንተ ለዘላለም የተመሰገንክ ነህ፣ የከበርክም ነህ። ከሰማዮች በላይ የተመሰገንክ ነህ። አንተ ለዘላለሙ ፈጽመህ የከበርክ ነህ። የጌታ ፍጥረቶች ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ሰማዮች እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። የጌታ መላእክት እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ከሰማዮች በላይ ያሉ ውሃዎች ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። የጌታ ኃይላት ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ፀሐይና ጨረቃ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። የሰማይ ከዋክብት እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ጠልና ዝናብ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ነፍሳት ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። እሳትና ዋዕይ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው።
መዓልትና ሌሊት እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ጠልና ጤዛ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ብርድና ውርጭ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ብርሃንና ጨለማ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ደጋና ቆላ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። በረድና ጉም እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። መብረቅና ደመና እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ምድር እግዚአብሔርን ታመሰግነዋለች። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ተራሮችና ኮረብቶች እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። በምድር የሚበቅሉ ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ጥልቆች እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ባሕርና ፈሳሾች እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። አንበሪና በውሃ ውስጥ የሚንቀሳቀስ ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። በሰማይ የሚበሩ ወፎች ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። አራዊትና እንስሳት ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። የሰው ልጆች እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። እስራኤል እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። የጌታ ካህናት እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። የጌታ ባሪያዎች እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። መንፈስና የጻድቃን ነፍሳት እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ጻድቃንና ልባቸው ትሑት የሆኑ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። አናንያና አዛርያ ሚሳኤልም እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። እግዚአብሔር ከሞትና ከሲኦል እጅ አድኖናልና ከሚነድም ከምድጃው እሳት አስጥሎናልና ከነበልባሉም መካከል አውጥቶናልና። ለእግዚአብሔር ተገዙ፣ ስሙንም አመስግኑት፣ ቸር ነውና ምሕረቱም ለዘላለም ነውና። የአማልክትን አምላክ እግዚአብሔርን የምትፈሩ ሁላችሁ እግዚአብሔርን አመስግኑት፣ ተገዙለት፣ አመስግኑትም፣ ቸርነቱ ለዘላለም ነውና። ንጉሡ ናቡከደነፆርም ሲያመሰግኑ ሰምቶ ተደነቀ። ፈጥኖም ተነሣ፣ አማካሪዎቹንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው አሉት። ንጉሡም እኔ የተፈቱ
በእሳቱም መካከል የሚመላለሱ 4 ሰዎችን በዚያ ያለው ምንም የነካቸው የለም። የአራተኛውም መልክ የእግዚአብሔርን ልጅ ይመስላል አለ። የዚያን ጊዜም ናቡከደነፆር ወደሚነደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብድናጎም ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅ አብድናጎም ከእሳቱ መካከል ወጡ። አለቆች መሳፍንቱና ሹሞቹም አዛዦቹና የንጉሡ ኃያላን ተሰብስበው እሳቱ ሰውነታቸውን እንዳልበላው የራሳቸውም ጠጉር እንዳልተነካ ሰናፊላቸውም እንዳልተለወጠ የእሳቱም ሽታ በላያቸው እንዳልነበረ አዩ። ንጉሡም በፊታቸው ለእግዚአብሔር ሰገደ። ናቡከደነፆርም መልሶ እንዲህ አለ፣ መልአኩን የላከ ከአምላካቸውም በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሡንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብድናጎም አምላክ ይመስገን። እኔም እንደዚህ የሚያድን ሌላ አምላክ የለምና በሲድራቅና በሚሳቅ በአብድናጎም አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ በልዩ ልዩ ቋንቋ የሚናገሩ ይቈረጣሉ፣ ቤታቸውም ይዘረፋል ብዬ አዝዣለሁ አለ። የዚያን ጊዜም ንጉሡ ሲድራቅን ሚሳቅንና አብድናጎንም በባቢሎን አውራጃ ውስጥ ሾማቸው፣ ከፍ ከፍም አደረጋቸው። በግዛቱ ያሉ አይሁድንም ሁሉ አስገዛላቸው። ምዕራፍ 4 ከንጉሡ ከናቡከደነፆር በምድር ሁሉ ወደሚቀመጡ ወገኖችና አሕዛብ በልዩ ልዩ ቋንቋም ወደሚናገሩ ሁሉ ሰላም ይብዛላችሁ። ልዑል አምላክ በፊቴ ያደረገውን ተአምራቱንና ድንቁን እነግራችሁ ዘንድ ወደድኩ። ተአምራቱ እንዴት ታላቅ ነው! ድንቁም እንዴት ጽኑ ነው! መንግሥቱም የዘላለም መንግሥት ነው፣ ግዛቱም ለልጅ ልጅ ነው። እኔ ናቡከደነፆር በቤቴ ደስ ብሎኝ በአዳራሼም ተመችቶኝ ነበር። ሕልም አለምኩ፣ እርሷም አስፈራችኝ። በአልጋዬም ላይ ታወክኩ፣ የራሴም ራእይ አስጨነቀኝ። ስለዚህ የሕልሜን ፍቺ እንዲያስታውቁኝ የባቢሎን ጠቢባን ሁሉ ወደ እኔ ይገቡ ዘንድ አዘዝኩ። የዚያን ጊዜም የሕልም ተርጓሚዎቹና አስማተኞቹ ከለዳውያኑና ቃላተኞቹ ገቡ። ሕልሜንም በፊታቸው ተናገርኩ፣ ፍቺውን ግን አላስታወቁኝም። በመጨረሻም የእግዚአብሔር ቅዱስ መንፈስ ያለበት እንደ አምላኬ ስም ብልጣሶር የሚባለው ዳንኤል በፊቴ ገባ። እኔም እንዲህ አልኩት፣ የጠቢባን አለቃ ብልጣሶር ሆይ የእግዚአብሔር ቅዱስ መንፈስ በአንተ ውስጥ እንዳለ ከምስጢርም ሁሉ የሚያስቸግርህ እንደሌለ አውቄአለሁና ያየሁትን የሕልሜን ራእይ ፍቺውንም ንገረኝ። በአልጋዬ ላይ ራእይ አየሁ። እነሆ በምድር መካከል ዛፍ ነበረ፣ ቁመቱም እጅግ ረዥም ነበረ። ዛፉም ትልቅ ሆነ፣ በረታም፣ ቁመቱም እስከ ሰማይ ደረሰ፣ ቅርንጫፉም እስከ ምድር ሁሉ ዳርቻ ደረሰ። ቅጠሎቹም የተዋቡ ነበሩ፣ ፍሬውም ብዙ ነበረ። ሁሉም ከእርሱ ይመገብ ነበረ። ከጥላውም በታች የዱር አራዊት ያርፉበት ነበር። በቅርንጫፎቹም ውስጥ የሰማይ ወፎች ይቀመጡ ነበር። ሥጋ ለባሹም ሁሉ ከእርሱ ይበላ ነበር። በአልጋዬም ላይ በሌሊት ራእይ አየሁ። እነሆም አንድ ቅዱስ ጠባቂ ከሰማይ ወረደ፣ በታላቅ ድምፅም እየጮኸ እንዲህ አለ፣ ዛፉን ቁረጡ፣ ቅርንጫፎቹንም ጨፍጭፉ፣ ቅጠሎቹንም አራግፉ፣ ፍሬውንም በትኑ፣
አራዊቱም ከበታቹ ወፎቹም ከቅርንጫፉ ይታወኩ። ነገር ግን ሥሩንና ጉቶውን በምድር ውስጥ ተዉት፣ በመስክም ውስጥ በብረትና በናስ ማሰሪያ ታስሮ ይቆይ። በሰማይም ጠል ይረስርስ፣ ዕድል ፋንታውም በምድር ሣር ውስጥ ከአራዊት ጋር ይሁን። ልቡም ከሰው ልብ ይለወጥ፣ የአውሬም ልብ ይሰጠው፣ 7 ዘመናትም ይለፉበት። ልዑል እግዚአብሔር የሰዎችን መንግሥት እንዲገዛ ለወደደውም እንዲሰጠው ሕያዋን ያውቁ ዘንድ ይህ ነገር የጠባቂዎች ትእዛዝ፣ ይህም ፍርድ የቅዱሳን ቃል ነው። ሰውንም ትዕቢቱ ያዋርደዋል። እኔ ንጉሡ ናቡከደነፆር ያለምኩት ሕልም ይህ ነው። አንተም ብልጣሶር ፍቺውን ንገረኝ። የመንግሥቴ ጠቢባን ሁሉ ፍቺውን ይነግሩኝ ዘንድ አልቻሉምና፣ ነገር ግን የእግዚአብሔር ቅዱስ መንፈስ በአንተ ውስጥ አለና አንተ ትችላለህ። ያን ጊዜም ብልጣሶር የተባለው ዳንኤል 1 ሰዓት ያህል አሰበ፣ ልቡም ታወከ። ንጉሡም መልሶ ብልጣሶር ሆይ ሕልሙና ፍቺው አያስቸግርህ አለው። ብልጣሶርም መልሶ አለ፣ ጌታ ሆይ ሕልሙ ለሚጠሉ ፍቺውም ለጠላቶች ይሁን። ትልቅ የነበረው የበረታውም ቁመቱም እስከ ሰማይ የደረሰው ቅርንጫፉም እስከ ምድር ሁሉ ድረስ የታየው ቅጠሉም አምሮ የነበረው ፍሬውም የበዛው ለሁሉም መብል የነበረበት በበታቹም የምድር አራዊት የተቀመጡ በቅርንጫፎቹም የሰማይ ወፎች ያደሩበት ያየኸው ዛፍ ንጉሥ ሆይ እርሱ ታላቅና ብርቱ የሆንክ አንተ ነህ። ታላቅነትህ በዝቶአል፣ እስከ ሰማይም ደርሶአል፣ ግዛትህም እስከ ምድር ዳርቻ ድረስ ነው። ንጉሡም ከሰማይ የወረደውንና ዛፉን ቁረጡ አጥፉትም፣ ነገር ግን ጉቶውን በምድር ውስጥ ተዉት፣ በብረትና በናስ ማሰሪያ ታስሮ በመስክ ውስጥ ይቆይ፣ በሰማይም ጠል ይረስርስ፣ 7 ዘመናትም እስኪያልፉበት ድረስ ዕድል ፈንታው ከምድር አራዊት ጋር ይሁን ያለውን ቅዱስ ጠባቂ ማየቱ። ንጉሥ ሆይ ፍቺው ይህ ነው። በጌታዬ በንጉሥ ላይ የወረደው የልዑል ትእዛዝ ነው። ልዑሉም የሰዎችን መንግሥት እንዲገዛ ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተ ትሰደዳለህ። መኖሪያህም ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላለህ፣ በሰማይም ጠል ትረሰርሳለህ። 7 ዘመናትም ያልፉብሃል። የዛፉንም ጉቶ ተዉት ማለቱ ሥልጣን ከሰማያት እንደሆነ እስክታውቅ ድረስ መንግሥትህ ይቆይልሃል። ንጉሥ ሆይ ስለዚህ ምናልባት የደህንነትህ ዘመን ይረዝም እንደሆነ ምክሬ ደስ ያሰኝህ፣ በጽድቅና በምጽዋት ትድናለህ። በደልህና ኀጢአትህንም ለድሆች በመራራት እግዚአብሔር ይቅር ይልሃል። ይህ ሁሉ በንጉሡ በናቡከደነፆር ላይ ደረሰ። ከ12 ወር በኋላም በባቢሎን ቤተ መንግሥት ሰገነት ላይ ሲመላለስ ንጉሡ ይህቺ እኔ በጉልበቴ ብርታት ለግርማዬ ክብር የመንግሥት መኖሪያ እንድትሆን ያሰራኋት ታላቂቱ ባቢሎን አይደለችምን? ብሎ ተናገረ። ቃሉም ገና በንጉሡ አፍ ሳለ ድምፅ ከሰማይ መጣና ንጉሥ ናቡከደነፆር ሆይ መንግሥት ከአንተ ዘንድ አለፈች ተብሎ ለአንተ ተነግሯል። ልዑልም የሰዎችን መንግሥት እንዲገዛ ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተ ትሰደዳለህ። መኖሪያህም ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላለህ፣ 7 ዘመናትም ያልፉብሃል አለው። በዚያም ሰዓት ነገሩ በናቡከደነፆር ላይ ደረሰ። ጠጉሩም እንደ አንበሳ ጥፍሩም እንደ ንስር እስኪረዝም ድረስ ከሰዎች ተለይቶ ተሰደደ።
እንደ በሬም ሳር በላ፣ አካሉም በሰማይ ጠል ረሰረሰ። ከእነዚያም ዘመናት በኋላ እኔ ናቡከደነፆር ዓይኔን ወደ ሰማይ አነሳው፣ አእምሮዬም ተመለሰልኝ። ልዑሉንም ባረክኩ፣ ለዘላለም የሚኖረውንም አመሰገንኩ፣ አከበርኩትም። ግዛቱ የዘላለም ግዛት ነውና መንግሥቱም ለልጅ ልጅ ነውና። በምድርም የሚኖሩ ሁሉ እንደ ኢመንት ይቈጠራሉ። በሰማይም ሰራዊት በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። እጁንም የሚቃወማት ወይም ምን ታደርጋለህ የሚለው የለም። በዚያን ጊዜም አእምሮዬ ተመለሰልኝ፣ ወደ መንግሥቴም ክብር መጣሁ። ግርማዬና ውበቴም ወደ እኔ ተመለሰ። አማካሪዎችና መኳንንቶችም ፈለጉኝ፣ በመንግሥቴም ውስጥ ጸናው፣ ብዙም ክብር ተጨመረልኝ። አሁንም እኔ ናቡከደነፆር የሰማይን ንጉሥ አመሰግነዋለሁ፣ ከፍ ከፍም አደርገዋለሁ፣ አከብረውም አለው። ሥራው ሁሉ እውነት መንገዱም ቀና ነውና በትዕቢትም የሚሄዱትን ያዋርድ ዘንድ ይችላልና። ምዕራፍ 5 ንጉሡ ብልጣሶር ለሺህ መኳንንቱ ትልቅ ግብዣ አደረገ። ለሺሁም የወይን ጠጅ ያጠጣ ነበር። ብልጣሶርም የወይን ጠጅ በጠጣ ጊዜ ንጉሡና መኳንንቱ ሚስቶቹና ቁባቶቹ ይጠጡባቸው ዘንድ አባቴ ናቡከደነፆር በኢየሩሳሌም ከነበረው ቤተ መቅደስ ያመጣቸውን የወርቁንና የብሩን ዕቃዎች አምጡ ብሎ አዘዘ። ያን ጊዜም በኢየሩሳሌም ከነበረው ከእግዚአብሔር ቤተ መቅደስ የመጡትን የወርቁንና የብሩን ዕቃዎች አመጡ። ንጉሡና መኳንንቱም ሚስቶቹና ቁባቶቹም ጠጡባቸው። የወይን ጠጅም እየጠጡ ከወርቅና ከብር ከነሐስና ከብረት ከእንጨትና ከድንጋይ የተሠሩትን አማልክት አመሰገኑ። በዚያም ሰዓት የሰው እጅ ጣት ወጥታ በንጉሡ ቤት በተለሰነው ግንብ ላይ በመቅረዙ አንጻር ጻፈች። ንጉሡም የሰው ጣት ስትጽፍ አየ። ያን ጊዜም የንጉሡ ፊት ተለወጠ፣ ልቡም ታወከ፣ የወገቡም ጅማቶች ተፈቱ፣ ጉልበቶቹም ተብረከረኩ። ንጉሡም አስማተኞቹንና ከለዳውያኑን ቃላተኞቹንም ያገቡ ዘንድ በታላቅ ድምፅ ጮኸ። ንጉሡም የባቢሎንን ጠቢባን ይህን ጽሕፈት ያነበበ ፍቺውንም የነገረኝ ሐምራዊ ግምጃ ይለብሳል፣ የወርቅም ማርዳ በአንገቱ አስርለታለሁ፣ በመንግሥቴም ላይ ሦስተኛ ገዢ አድርጌ እሾመዋለሁ ብሎ ተናገረ። የዚያን ጊዜም የንጉሡ ጠቢባን ሁሉ ገቡ። ነገር ግን ጽሕፈቱን ያነቡ ዘንድ ፍቺውንም ለንጉሡ ይነግሩ ዘንድ አልቻሉም። ንጉሡም ብልጣሶር እጅግ ደነገጠ፣ ፊቱም ተለወጠበት፣ መኳንንቱም ተደናገጡ። ንግሥቲቱም የንጉሡንና የመኳንንቱን ቃል ሰምታ ወደ ግብዣ ቤት ገባች፣ እንዲህም አለች፦ ንጉሥ ሆይ ለዘላለም ኑር፣ አሳብህ አያስቸግርህ፣ ፊትህም አይለወጥ። የእግዚአብሔር ቅዱስ መንፈስ ያለበት ሰው በመንግሥትህ ውስጥ አለ። በአባትህም ዘመን እንደ አማልክት ጥበብ ያለ ጥበብና ማስተዋል ዕውቀትም ተገኘበት። አባትህ ንጉሡ ናቡከደነፆር የሕልም ተርጓሚዎችና የአስማተኞች የከለዳውያንና የቃላተኞች አለቃ አድርጎ ሾመው። መልካም መንፈስ፣ ዕውቀትም፣ ማስተዋልም፣ ሕልምንም መተርጎም፣ እንቆቅልሽንም መግለጥ፣ የታተመውንም መፍታት በእርሱ ተገኝቶአልና እርሱም ንጉሡ ስሙን ብልጣሶር ብሎ የሰየመው ዳንኤል ነው። አሁንም እርሱ ይጠራ፣ እርሱም ፍቺውን ይነግርሃል። የዚያን ጊዜም ዳንኤል ወደ ንጉሡ ፊት ገባ። ንጉሡም ተናገረው።
ዳንኤልንም እንዲህ አለው፣ ንጉሡ አባቴ ከይሁዳ ከማረካቸው ከይሁዳ ምርኮኞች ልጆች የሆንክ ዳንኤል አንተ ነህን? የእግዚአብሔር ቅዱስ መንፈስ እንዳለብህ ዕውቀትና ማስተዋልም ሕልምንም መተርጎም እንደተገኘብህ ስለ አንተ ሰምቻለሁ። አሁንም ይህን ጽሕፈት ያነቡ ዘንድ ፍቺውንም ይነግሩኝ ዘንድ ጠንቋዮችና ፈላስፎች ጠቢባንና ሟርተኞችም ወደ እኔ ገብተው ነበር። ነገር ግን የነገሩን ፍቺ ይነግሩኝ ዘንድ አልቻሉም። አንተ ግን ፍቺን ትሰጥ ዘንድ የታመመውንም ትፈታ ዘንድ እንድትችል ሰምቻለሁ። አሁንም ጽሕፈቱን ታነብብ ዘንድ ፍቺውንም ትነግረኝ ዘንድ ብትችል ሐምራዊ ግምጃ ትለብሳለህ፣ የወርቅም ማርዳ በአንገትህ ዙሪያ አስርልሃለሁ። አንተም በመንግሥቴ ላይ ሦስተኛ ገዢ ትሆናለህ። የዚያን ጊዜም ዳንኤል መለሰ፣ በንጉሡም ፊት እንዲህ አለ፣ ስጦታ ለአንተ ይሁን፣ የመንግሥትህንም ሲሶ ለሌላ ስጥ። ነገር ግን ጽሕፈቱን ለንጉሡ አነባለሁ፣ ፍቺውንም እነግርሃለሁ። ንጉሥ ሆይ ልዑል አምላክ ለአባትህ ለናቡከደነፆር መንግሥትንና ታላቅነትን ክብርንና ግርማን ሰጠው። ስለ ሰጠው ታላቅነት ወገኖችና አሕዛብ በልዩ ልዩም ቋንቋ የሚናገሩ ሁሉ በፊቱ ይንቀጠቀጡና ይፈሩ ነበር። የፈቀደውን ይገድል፣ የፈቀደውንም በሕይወት ያኖር ነበር። የፈቀደውንም ያነሳ፣ የፈቀደውንም ያዋርድ ነበር። ልቡ ግን በታበየ ጊዜ በኩራትም ያደርግ ዘንድ መንፈሱ በጠነከረ ጊዜ ከመንግሥቱ ዙፋን ተዋረደ፣ ክብሩም ተለየው። ልዑል አምላክም የሰዎችን መንግሥት እንዲገዛ ለሚወደውም እንዲሰጠው እስኪያውቅ ድረስ ከሰው ልጆች ተለይቶ ተሰደደ። ልቡም እንደ አውሬ ልብ ሆነ፣ መኖሪያውም ከምድረ በዳ አህዮች ጋር ነበረ። እንደ በሬም ሳር በላ፣ አካሉም በሰማይ ጠል ረሰረሰ። ብልጣሶር ሆይ አንተ ልጁ ስትሆን በእግዚአብሔር ፊት ልብህን አላዋረድክም፣ ይህንም ሁሉ አላወክም። በሰማይ አምላክ በእግዚአብሔር ላይ ኮራ፣ የመቅደሱንም ዕቃዎች በፊትህ አመጡ። አንተም መኳንንትህም ሚስቶችህም ቁባቶችህም የወይን ጠጅ ጠጣችሁባቸው። ከብርና ከወርቅም ከናስና ከብረትም ከእንጨትና ከድንጋይም የተሠሩትን የማያዩትንና የማይሰሙትንም የማያውቁትንም አማልክት አመሰገንክ። ትንፋሽህንና መንገድህን ሁሉ በእጁ የያዘውን አምላክ ግን አላመሰገንከውም። ስለዚህም ይህ የሰው እጅ ጣት ከእርሱ ዘንድ ተልኳል፣ ይህም ጽሕፈት ተጽፏል። የተጻፈውም ጽሕፈት ማኔ ቴቄል ፋሬስ ይላል። የነገሩም ፍቺ ይህ ነው። ማኔ ማለት እግዚአብሔር መንግሥትህን ቈጠራት ፈጸማትም ማለት ነው። ቴቄል ማለት በሚዛን ተመዘነች ቀላም ተገኘች ማለት ነው። ፋሬስ ማለት መንግሥትህ ተከፈለች ለሜዶንና ለፋርስ ሰዎችም ተሰጠች ማለት ነው። የዚያን ጊዜም ብልጣሶር ለዳንኤል ሐምራዊ ግምጃ እንዲያለብሱት የወርቅ ማርዳም በአንገቱ ዙሪያ እንዲያረጉለት አዘዘ። በመንግሥትም ላይ ሦስተኛ ገዢ እንዲሆን አዋጅ አስነገረ። በዚያም ሌሊት የከለዳውያን ንጉሥ ብልጣሶር ተገደለ። ሜዶናዊውም ዳርዮስ በእርሱ ፋንታ ነገሠ። ዕድሜውም 62 ዓመት ነበረ። ምዕራፍ 6 ዳርዮስም በመንግሥቱ ሁሉ ዘንድ እንዲሆኑ 120 መሳፍንትን በመንግሥቱ ላይ ይሾም ዘንድ ወደደ። መሳፍንቱም ግብሩን ያመጡላቸው ዘንድ ንጉሡም በማንኛውም እንዳይቸገር 3 አለቆች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበረ።
ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ። ንጉሡም በመንግሥቱ ሁሉ ላይ ሾመው። ያን ጊዜም አለቆችና መሳፍንቱ ስለ መንግሥቱ በዳንኤል ላይ ምክንያት ይፈልጉ ነበር። ነገር ግን የታመነ ነበርና ምንም በደል አልተገኘበትምና በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉም። እነዚያም ሰዎች ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ምክንያት አናገኝበትም አሉ። ያን ጊዜም ሹሞቹና መኳንንቱ ወደ ንጉሡ ተሰብስበው እንዲህ አሉት፣ ንጉሥ ዳርዮስ ሆይ ለዘላለም ኑር። የመንግሥቱ አለቆች ሁሉ፣ ሹሞችና መሳፍንት፣ አማካሪዎችና አዛዦች፣ ንጉሥ ሆይ ከአንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን በአንበሶች ጉድጓድ ውስጥ ይጣል የሚል የንጉሥ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ። አሁንም ንጉሥ ሆይ እንደማይለወጠው እንደ ሜዶንና እንደ ፋርስ ሕግ እንደማይለወጥ ትእዛዙን አጽና፣ ጽሕፈቱንም ጻፍ። ያን ጊዜም ንጉሡ ዳርዮስ ይህን ሥርዓት ይጽፉ ዘንድ አዘዘ። ዳንኤልም ይህ ሥርዓት እንደ ታዘዘ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞም ያደርግ እንደነበረ ከቀኑ በ3 ሰዓት በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም። እነዚያም ሰዎች በማንኛውም ነገር ዘውትር ይመለከቱት ነበርና ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኙት። ወደ ንጉሡም ቀርበው ስለ ንጉሡ ትእዛዝ፣ ንጉሥ ሆይ ከአንተ በቀር እስከ 30 ቀን ድረስ ከአምላክ ወይም ከሰው የሚለምን ሰው ሁሉ በአንበሶች ጉድጓድ ውስጥ እንዲጣል ትእዛዝ አልጻፍክምን? አሉት። ንጉሡም መልሶ ነገሩ እንደማይለወጠው እንደ ሜዶንና እንደ ፋርስ ሕግ እውነት ነው አላቸው። የዚያን ጊዜም በንጉሡ ፊት መልሰው ንጉሥ ሆይ ከይሁዳ የምርኮ ልጆች የሆነው ዳንኤል ከቀኑ በ3 ሰዓት ልመናውን ይለምናል እንጂ አንተንና የጻፍከውን ትእዛዝ አይቀበልም አሉት። ንጉሡም ይህን ቃል በሰማ ጊዜ በጣም አዘነ። ያድነውም ዘንድ ልቡን ወደ ዳንኤል አደረገ። ሊያድነውም ፀሐይ እስኪገባ ድረስ ደከመ። ያን ጊዜም እነዚያ ሰዎች ወደ ንጉሡ ተሰብስበው ንጉሡን፣ ንጉሥ ሆይ ንጉሡ ያጸናው ትእዛዝ ወይም ሥርዓት ይለወጥ ዘንድ እንዳይገባ የሜዶንና የፋርስ ሕግ እንደሆነ እወቅ አሉት። ያን ጊዜም ዳንኤልን አምጥተው በአንበሶች ጉድጓድ ይጥሉት ዘንድ ንጉሡ አዘዘ። ንጉሡም ዳንኤልን ሁል ጊዜ የምታመልከው አምላክህ እርሱ ያድንህ አለው። ድንጋይም አምጥተው በጉድጓዱ አፍ ላይ ገጠሙበት። ንጉሡም በዳንኤል ላይ የሚተነኳኮል ሰው እንዳይኖር በቀለበቱና በመኳንንቱ ቀለበት አተመው። ንጉሡም ወደ ቤቱ ሄደ፣ ሳይበላም ተኛ። የሚበላውም አላመጡለትም፣ እንቅልፉም ከእርሱ ራቀ። እግዚአብሔርም የአንበሶቹን አፍ ዘጋ፣ ዳንኤልንም አልቧጨሩትም። በነጋውም ንጉሡ ማልዶ ተነሣ፣ ፈጥኖም ወደ አንበሶቹ ጉድጓድ ሄደ። ወደ ጉድጓዱም በቀረበ ጊዜ በታላቅ ቃል ጮኸ። ንጉሡም ዳንኤልን የሕያው አምላክ ባሪያ ዳንኤል ሆይ ሁል ጊዜ የምታመልከው አምላክህ ከአንበሶች አፍ ያድንህ ዘንድ ችሎአልን? አለው። ዳንኤልም ንጉሡን ንጉሥ ሆይ ለዘላለም ኑር፣ በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉሥ ሆይ አልበደልኩምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነርሱም አልቧጨሩኝም አለው። ያን ጊዜም ንጉሡ እጅግ ደስ አለው።
ዳንኤልንም ከጉድጓዱ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓዱ ወጣ፣ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም። ንጉሡም ዳንኤልን የከሰሱ እነዚያን ሰዎች ያመጧቸው ዘንድ አዘዘ። እነርሱንና ልጆቻቸውንም ሚስቶቻቸውንም በአንበሶች ጉድጓድ ጣሏቸው። ወደ ጉድጓዱም መጨረሻ ሳይደርሱ አንበሶች ያዟቸው፣ አጥንታቸውንም ሁሉ ሰባበሩ። ያን ጊዜም ንጉሥ ዳርዮስ በምድር ሁሉ ላይ ወደሚኖሩ ወገኖችና አሕዛብ በልዩ ልዩም ቋንቋ ወደሚናገሩ ሁሉ ጻፈ፣ እንዲህም አለ። ሰላም ይብዛላችሁ። በመንግሥቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩና እንዲንቀጠቀጡ አዝዣለሁ። እርሱ ሕያው አምላክ ለዘላለም የሚኖር ነውና መንግሥቱም የማይጠፋ ነው፣ ግዛቱም ለዘላለም ይኖራል። ያድናል፣ ይታደግማል፣ በሰማይና በምድርም ተአምራትንና ድንቅን ይሠራል። ዳንኤልንም ከአንበሶች አፍ አድኖታል። ይህም ዳንኤል በዳርዮስ መንግሥትና በፋርሳዊው በቂሮስ መንግሥት ከፍ ከፍ አለ። ምዕራፍ 7 በባቢሎን ንጉሥ በብልጣሶር በመጀመሪያው ዓመተ መንግሥት ዳንኤል በአልጋው ላይ ሕልምንና የራሱን ራእይ አየ። ከዚያም በኋላ ሕልሙን ጻፈ፣ እንዲህም አለ። እኔ ዳንኤል ራእይ አየሁ። እነሆም አራቱ የሰማይ ነፋሳት በታላቁ ባሕር ላይ ይነፍሱ ነበር። አራትም ታላላቅ አራዊት ከባሕር ወጡ። እያንዳንዲቱም ከሌላይቱ ልዩ ነበረች። መጀመሪያይቱ እንደ ሴት አንበሳ ነበረች፣ እንደ ንስርም ክንፍ ነበራት። ክንፎቿም ከእርሷ እስኪነቀሉ ድረስ አይ ነበር። ከምድርም ከፍ ከፍ አለች፣ እንደ ሰውም በእግር ቆመች፣ የሰውም ልብ ተሰጣት። እነሆም ሁለተኛይቱ ድብ የምትመስል ሌላ አውሬ ነበረች፣ በአንድ ወገንም ቆመች። 3 የጎድን አጥንቶች በአፏ ውስጥ በጥርሶቿ መካከል ነበሩ። እንደዚህም ተነስተሽ እጅግ ሥጋ ብዪ አሏት። ከዚህም በኋላ እነሆ ነብር የምትመስል በጀርባዋም ላይ 4 የወፍ ክንፎች የነበሯት ሌላ አውሬ አየው። ለአውሬይቱም 4 ራሶች ነበሯት፣ ሥልጣንም ተሰጣት። ከዚህም በኋላ በሌሊት ራእይ አየው። እነሆም የምታስፈራና የምታስደነግጥ እጅግም የበረታች ታላላቅም የብረት ጥርሶች የነበሯት 4ተኛ አውሬ ነበረች። ትበላና ታደቅቅ ነበር፣ የቀረውንም በእግሯ ትረግጥ ነበር። ከእርሷም በፊት ከነበሩት አራዊት ሁሉ የተለየች ነበረች። 10 ቀንዶችም ነበሯት። ቀንዶችንም ተመለከትኩ፣ እነሆም በመካከላቸው ሌላ ትንሽ ቀንድ ወጣ። በፊቱም ከቀደሙት ቀንዶች 3 ተነቃቀሉ። እነሆም በዚያ በትንሹ ቀንድ እንደ ሰው ዓይኖች የነበሩ ዓይኖች፣ በትዕቢትም የሚናገር አፍ ነበሩበት። ዙፋኖችም እስኪዘረጉ ድረስ አየው። በዘመናት የሸመገለውም ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ነጭ ሱፍ ነበረ። ዙፋኑም የእሳት ነበልባል ነበረ። መንኰራኵሮቹም የሚነድ እሳት ነበሩ። የእሳትም ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 የሆኑ ያገለግሉት ነበር። እልፍ አእላፋትም በፊቱ ቆመው ነበር። ለፍርድም ተቀመጠ፣ መጻሕፍትንም ገለጠ። የዚያን ጊዜም ይህ ቀንድ ከተናገረው ነገር የተነሣ አውሬው እስኪርቅና እስኪጠፋ ድረስ አየው። በእሳትም ያቃጥሉት ዘንድ ሰውነቱን አሳልፈው ሰጡት። ከቀሩትም አራዊት ግዛታቸው ተወሰደ። የሕይወታቸው ዘመን ግን እስከ ተወሰነ ጊዜ ድረስ ረዘመ።
በሌሊትም ራእይ አየው። እነሆም የሰው ልጅ የሚመስል በሰማይ ደመና መጣ። በዘመናትም ወደ ሸመገለው ደረሰ። ወደ ፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግሥትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግሥቱም የማይጠፋ ነው። እኔም ዳንኤል መንፈሴ ተንቀጠቀጠብኝ፣ ከራሴም ራእይ የተነሣ ልቤ ደነገጠች። በዚያም ከቆሙት ወደ አንዱ ቀርቤ ስለዚህ ሁሉ እውነቱን ጠየቅሁት። እርሱም ነገረኝ፣ የነገሩንም ፍቺ አስታወቀኝ። እኔም ነገሩን ተረዳሁት። እንዲህም አለኝ፣ እነዚህ ያየሃቸው አራቱ ታላላቅ አራዊት ከምድር የሚነሱ 4 ነገሥታት ናቸው። ዳግመኛም ይወገዳሉ። ነገር ግን መንግሥት ለልዑሉ ቅዱሳን ይመለሳል። የልዑሉ ቅዱሳንም መንግሥቱን ይወስዳሉ፣ እስከ ዘላለም ዓለምም መንግሥቱን ይወርሳሉ። ከዚህም በኋላ ከቀሩት ሁሉ ተለይታ እጅግ ስለምታስፈራው ጥርሶቿም የብረት ጥፍሮቿም የናስ ስለሆኑት ስለምትበላውና ስለምታደቀው የቀረውንም በእግሯ ስለምትረግጠው ስለ አራተኛይቱ አውሬ በራሷም ላይ ስለነበሩ ስለ 10 ቀንዶች በኋላም ስለወጣው በፊቱም ስለወደቁ 3ቱ ቀንዶች ዓይኖችና ትዕቢት የተናገረ አፍ ስለነበሩት ራሱም ከሌሎች ስለበለጠ ስለ ሌላው ቀንድ እውነቱን ለማወቅ ጠየቅሁት። እነሆም ያ ቀንድ ከቅዱሳን ጋር ሲዋጋ አየው፣ አሸንፋቸውም። በዘመናት የሸመገለው እስኪመጣ ድረስ ፍርድም ለልዑሉ ቅዱሳን እስኪሰጥ ድረስ ቅዱሳኑም መንግሥቱን የሚወስዱበት ዘመን እስኪመጣ ድረስ አሸነፋቸው። እንዲህም አለኝ፣ አራተኛው አውሬ በምድር ላይ የሚነሣ 4ተኛ መንግሥት ነው። እርሱም ከመንግሥታት ሁሉ ይበልጣል። ምድሪቱንም ሁሉ ይበላል፣ ይረግጣታል፣ ያደቃትማል። 10ሩም ቀንዶች ከዚያ መንግሥት የሚነሱ 10 ነገሥታት ናቸው። ከእነርሱም በኋላ ሌላ ይነሣል። እርሱም ከፊተኞቹ በክፋት የበለጠ ይሆናል። 3ቱንም ነገሥታት ያዋርዳል፣ በልዑሉም ላይ ቃልን ይናገራል፣ የልዑልንም ቅዱሳን ይሰባብራል፣ ዘመናትንና ሕግን ይለውጥ ዘንድ ያስባል። እስከ ዘመንና እስከ ዘመናት እስከ እኩሌታ ዘመን በእጁ ይሰጣሉ። ነገር ግን ፍርድ ይሆናል፣ እስከ ፍጻሜውም ድረስ ያፈርሱትና ያጠፉት ዘንድ ግዛቱን ያስወግዱታል። መንግሥትም ግዛትም ከሰማይም ሁሉ በታች ያሉ የመንግሥታት ታላቅነት ለልዑሉ ቅዱሳን ሕዝብ ይሰጣል። መንግሥቱ የዘላለም መንግሥት ነው። መኳንንቱም ሁሉ ይገዙለታል፣ ይታዘዙለትማል። የነገሩም ፍጻሜ እስከዚህ ድረስ ነው። እኔም ዳንኤል በሐሳቤ እጅግ ተቸገርኩ፣ ፊቴም ተለወጠብኝ። ዳሩ ግን ነገሩን በልቤ ጠብቄአለሁ። ምዕራፍ 8 በመጀመሪያ ከተገለጠልኝ ራእይ በኋላ ንጉሡ ብልጣሶር በነገሠ በ3ኛው ዓመት ለእኔ ለዳንኤል ራእይ ተገለጠልኝ። በኤላም አውራጃ ባለው በሱሳ ግንብ ሳለሁ ራእይ አየሁ። በውባልም ወንዝ አጠገብ ነበርኩ። ዓይኖችንም አቅንቼ አየሁ። እነሆም አንድ የበግ አውራ መጥቶ በኡባል አጠገብ ቆመ። 2 ቀንዶች ነበሩት፣ ቀንዶቹም ረዣዥሞች ነበሩ። አንዱ ቀንዱ ግን ከሌላው ቀንዱ ይበልጥ ነበር። ረዥሙም ቀንዱ በስተኋላ የበቀለ ነበር። አውራውም በግ ወደ ምዕራብ፣ ወደ ሰሜንም፣ ወደ ደቡብም በቀንዱ ሲጎሽም አየሁ። አራዊትም ሁሉ በፊቱ አይቆሙም ነበር፣ ከእጁም የሚያድን አልነበረም። እንደ ፈቃዱም አደረገ፣ ከፍ ከፍም አለ።
እኔ ዳንኤልም የባሕሪ ክፍል በምትሆን በሱሳ ነበርኩ። ስመለከትም እነሆ ከምዕራብ ወገን አንድ አውራ ፍየል በምድር ሁሉ ፊት ላይ ወጣ፣ ምድርንም አልነካም። ለፍየሉም በዐይኖቹ መካከል አንድ ታላቅ ቀንድ ነበረው። ሁለትም ቀንድ ወዳለው በዖባል ወንዝም ፊት ቆሞ ወዳየሁት አውራ በግ መጣ። በኃይሉም ቁጣ ፈጥኖ ወደ እርሱ ሮጠ። ወደ አውራውም በግ ቀርቦ አየሁት። እርሱም ዘሎ ወጣበት፣ አውራውንም በግ መታ፣ ሁለቱንም ቀንዶች ሰበረ። አውራውም በግ በፊቱ ሊቆም ኃይል አልነበረውም። እርሱም በምድር ላይ ጥሎ ረገጠው። አውራውንም በግ ከእጁ ያድን ዘንድ የሚችል አልነበረም። አውራውም ፍየል ራሱን እጅግ ታላቅ አደረገ። በበረታም ጊዜ ታላቁ ቀንዱ ተሰበረ። ወደ አራቱም የሰማይ ነፋሳት የሚመለከቱ 4 ቀንዶች ከበታቹ ወጡ። ከእርሱም ከአንደኛው አንድ ጠንካራ ቀንድ ወጣ። ወደ ደቡብም ወደ ምሥራቅም ወደ መልካሚቱም ምድር እጅግ ከፍ አለ። እስከ ሰማይም ሰራዊት ድረስ ከፍ አለ። ከሰማይ ሰራዊትና ከሰማይ ከዋክብትም የተወሰኑትን ወደ ምድር ጣለ፣ ረገጣቸውም። እስከ ሰራዊትም አለቃ ድረስ ምርኮን አዳነ። ከእርሱም የተነሣ የዘውትሩ መሥዋዕት ተሻረ፣ የመቅደሱም ስፍራ ፈረሰ። የኀጢአትም መሥዋዕት ከዘውትሩ መሥዋዕት ጋር ተሰጠ። እውነትም ወደ ምድር ተጣለች፣ አደረገም፣ ተከናወነም። ከቅዱሳኑም አንዱ ሲናገር ሰማው። ለተናገረው ለቅዱሱም ሁለተኛው ቅዱስ ስለ ዘውትሩ መሥዋዕት መቅደሱና ሰራዊቱም ይረገጡ ዘንድ ስለሚሰጥና ስለሚያጠፋ ኀጢአት የሆነው ይህ ራእይ እስከ መቼ ይቆያል አለው። እርሱም እስከ 2300 ማታና ጠዋት ድረስ ነው። ከዚያም በኋላ መቅደሱ ይነጻል አለኝ። እኔም ዳንኤል ራእዩን ባየሁ ጊዜ ልረዳው ፈለግኩ። እነሆም የሰው አምሳል በፊቴ ቆሞ ነበር። በዖባልም ወንዝ መካከል የሰው ድምፅ ሰማው። ጠርቶም ገብርኤል ሆይ ራእዩን ለዚህ ሰው ግለጥለት አለ። እኔም ወደ ቆምኩበት ቀረበ። በመጣም ጊዜ ፈርቼ በግንባሬ ተደፋው። እርሱም የሰው ልጅ ሆይ ራእዩ ለፍጻሜ ዘመን እንደሆነ አስተውል አለኝ። ሲናገረኝም ደንግጬ በምድር ላይ በግንባሬ ተደፋው። እርሱም ዳሰሰኝ፣ አንስቶም በእግሬ አቆመኝ፣ እንዲህም አለኝ፣ እነሆ በመቅሰፍቱ መጨረሻ ዘመን የሚሆነውን አስታውቅሃለሁ። ይህ ገና ለፍጻሜ ዘመን ነውና። ያየኸው ቀንዶች ያሉት አውራ በግ የሜዶንና የፋርስ ንጉሥ ነው። አውራውም ፍየል የግሪኮች ንጉሥ ነው። በዐይኖቹም መካከል ያለው ታላቁ ቀንድ መጀመሪያው ንጉሥ ነው። እርሱም በቆመበት በተሰበረ ጊዜ በእርሱ ፈንታ 4ቱ እንደ ተነሱ እንዲሁ ከወገኑ 4 መንግሥታት ይነሳሉ። ነገር ግን በኃይል አይተካከሉትም። በመንግሥታቸውም መጨረሻ ኀጢአታቸው በተሞላች ጊዜ እንቆቅልሽን የሚያስተውል ፊቱ ጨካኝ የሆነ ንጉሥ ይነሳል። ኃይሉም ይበረታል፣ በተአምርም ያጠፋል፣ ያደርግማል፣ ያከናውንማል። ኃያላንንና ቅዱሳንን ሕዝብ ያጠፋል፣ የአንገቱን ቀንበር ያቀናል። ተንኰል በእጁ አለ፣ በልቡም ይታበያል። በሽንገላም ብዙዎችን ያጠፋል፣ በአለቆቹም አለቃ ላይ ይቆማል። ያለ እጅም ይሰብራል። የተነገረውም የማታውና የጠዋቱ ራእይ እውነተኛ ነው። ነገር ግን ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ። እኔም ዳንኤል ተኛው፣ አያሌም ቀን ታመምኩ። ከዚያም በኋላ ተነስቼ የንጉሡን ሥራ እሠራ ነበር፣ ስለ ራእዩም አደንቅ ነበር። የሚያስተውለው ግን አልነበረም።
ምዕራፍ 9 በከለዳውያን መንግሥት ላይ በነገሠ ከሜዶን ዘር በነበረ በአሕሻዊሮስ ልጅ በዳርዮስ በመጀመሪያው ዓመት በነገሠ በመጀመሪያው ዓመት እኔ ዳንኤል በ70 ዓመት የኢየሩሳሌም ጥፋት እንደሚፈጸም እግዚአብሔር በነቢዩ ኤርምያስ የተናገረው ቃል በተጻፈበት መጽሐፍ ያለውን የዘመኑን ቁጥር አወቅኩ። ማቅ ለብሼ በአመድም ላይ ሆኜ ስጾም እጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናው። ወደ አምላኬም ወደ እግዚአብሔር ጸለይኩ። ተናዝዤም እንዲህ አልኩ፣ ጌታ ሆይ ከሚወዱህና ትእዛዝህን ከሚፈጽሙ ጋር ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ፣ ኀጢአትን ሰርተናል፣ በድለንማል፣ ክፋትንም አድርገናል፣ አምፀንማል፣ ከትእዛዝህና ከፍርድህም ፈቀቅ ብለናል። በስምህም ለነገሥታቶቻችንና ለአለቆቻችን ለአባቶቻችንም ለአገሩም ሕዝብ ሁሉ የተናገሩትን ባሪያዎችህን ነቢያትን አልሰማንም። ጌታ ሆይ ጽድቅ ለአንተ ነው፣ እንደ ዛሬም ለእኛ ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ ለእስራኤልም ሁሉ በቅርብና በሩቅም ላሉት አንተን በበደሉበት በበደላቸው ምክንያት በበተንክበት ሀገር ሁሉ የፊት እፍረት ነው። ጌታ ሆይ በአንተ ላይ ኀጢአት ስለ ሠራን ለእኛና ለነገሥታቶቻችን ለአለቆቻችንና ለአባቶቻችንም የፊት እፍረት ነው። ለጌታ ለአምላካችን ምሕረትና ይቅርታ ነው፣ በእርሱ ላይ አምፀናልና በባሪያዎቹም በነቢያት እጅ በፊታችን ባኖረው በሕጉ እንሄድ ዘንድ የአምላካችንን የእግዚአብሔርን ቃል አልሰማንምና እስራኤልም ሁሉ ሕግህን ተላልፈዋል፣ ቃልህንም መስማትን እምቢ ብለዋል። በእርሱ ላይ ኀጢአት ሰርተናልና መርገምና በእግዚአብሔር ባሪያ በሙሴ ሕግ የተጻፈው መሐላ መጣብን። እጅግ ክፉ ነገርንም በእኛ ላይ በማምጣቱ በላያችንና በእኛ ዘንድ በተሾሙት ፈራጆቻችን ላይ የተናገረውን ቃል አጸና። በኢየሩሳሌምም ላይ እንደ ተደረገው ያለ ነገር ከቶ ከሰማይ ሁሉ በታች አልተደረገም። በሙሴም ሕግ እንደ ተጻፈ ይህ ክፉ ነገር ሁሉ መጣብን። ከኀጢአታችን እንመለስ፣ እውነትህንም እናስብ ዘንድ ወደ አምላካችን ወደ እግዚአብሔር ፊት አልለመንም። ስለዚህም እግዚአብሔር ክፉ ነገር በእኛ ላይ ፈጥኖ አመጣ። አምላካችን እግዚአብሔር በሚሠራው ሥራ ሁሉ ጻድቅ ነውና እኛም ቃሉን አልሰማንምና። አሁንም ሕዝብህን ከግብፅ ምድር በበረታች እጅ ያወጣ እንደ ዛሬም ቀን ስምን ለአንተ ያደረግ ጌታ አምላካችን ሆይ ኀጢአትን ሰርተናል፣ ክፋትንም አድርገናል። ጌታ ሆይ በፍጹም ቸርነትህ ቁጣህንና መቅሰፍትህን ከከተማ ከኢየሩሳሌምና ከተቀደሰው ተራራ መልስ። ስለ ኀጢአታችንና ስለ አባቶቻችን በደል ኢየሩሳሌምና ሕዝብህ በዙሪያችን ላሉት ሁሉ መሰደቢያ ሆነዋልና። አሁንም አምላካችን ሆይ የባሪያህን ጸሎትና ልመናውን ስማ። ጌታ ሆይ በፈረሰው በመቅደስህ ላይ ስለ አንተ ስትል ፊትህን አብራ። አምላኬ ሆይ በፊትህ የምንለምን ስለ ብዙ ምሕረትህ ነው እንጂ ስለ ጽድቃችን አይደለምና ጆሮህን አዘንብለህ ስማ። ዐይንህንም ገልጠ ጥፋታችንንና ስምህ የተጠራባትን ከተማ ተመልከት። አቤቱ ስማ፣ አቤቱ ይቅር በል፣ አቤቱ አድምጥና አድርግ። አምላኬ ሆይ ስምህ በከተማህና በሕዝብ ላይ ተጠርቶአልና ስለ ራስህ አትዘግይ። እኔም ገና ስናገርና ስጸልይ በኀጢአቴና በሕዝቤም በእስራኤል ኀጢአት ስናዘዝ
በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ይቅርታን ስጠይቅ ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መሥዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም፣ እንዲህም አለ። ዳንኤል ሆይ ጥበብንና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድክ ሰው ነህና በልመና መጀመሪያ ላይ ቃል ወጥቷል። እኔም እነግርህ ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም አስተውል። ዓመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰርይ፣ የዘላለምንም ጽድቅ ያገባ፣ ራእይንና ትንቢትን ያትም፣ ቅዱሰ ቅዱሳኑንም ይቀባ ዘንድ በሕዝብህና በቅድስት ከተማ ላይ 70 ሱባዔ ተቆጥሮአል። ስለዚህ እወቅ አስተውልም። ኢየሩሳሌምን መጠገንና መሥራት ትእዛዙ ከሚወጣበት ጀምሮ እስከ ንጉሥ ክርስቶስ ድረስ 7 ሱባዔና 62 ሱባዔ ይሆናል። ጎዳናዋና ቅጥሯ ተመልሶ ይሠራል፣ ጊዜውም ይፈጸማል። ከ62ቱ ሱባዔ በኋላም መሲህ ይገደላል፣ በእርሱም ዘንድ ፍትሕ የለም። ከሚመጣውም አለቃ ጋር ከተማይቱንና መቅደሱን ያጠፋል። ፍጻሜውም በጎርፍ ይሆናል። እስከ መጨረሻም ድረስ ጦርነት ይሆናል። ጥፋትም ተቀጥሮአል። እርሱም ከብዙ ሰዎች ጋር ቃል ኪዳን ለ1 ሱባዔ ያጸናል። በሱባዔውም እኩሌታ መሥዋዕቱንና ቁርባኑን ያስቀራል። በቤተ መቅደስም የጥፋት ርኵሰት ይሆናል። እስከ ዘመኑም ፍጻሜ የጥፋት መጨረሻ ይሆናል። ምዕራፍ 10 በፋርስ ንጉሥ በቂሮስ በሦስተኛው ዓመተ መንግሥት ብልጣሶር ለተባለው ለዳንኤል ነገር ተገለጠለት። ነገሩም እውነት ነበረ። ታላቅ ኃይልና ማስተዋልም በራእዩ ውስጥ ተሰጠው። በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ። ማለፊያ እንጀራም አልበላሁም፣ ሥጋና የወይን ጠጅም በአፌ አልገባም። 3ቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም። ከመጀመሪያውም ወር በ24ተኛው ቀን ጤግሮስ በተባለው በታላቁ ወንዝ አጠገብ ነበርኩ። ዐይኖችንም አነሳው፣ እነሆም በፍታ የለበሰውንም ጥሩም የአፌዝን ወርቅ በወገቡ ላይ የታጠቀውን ሰው አየው። አካሉም እንደ ቢረሌ ይመስል ነበር፣ ፊቱም እንደ መብረቅ አምሳያ ነበረ። ዐይኖቹም እንደሚንበለበል ፋና፣ ክንዶቹና እግሮቹም እንደ ጋለ ናስ፣ የቃሉም ድምፅ እንደ ብዙ ሕዝብ ድምፅ ነበረ። እኔም ዳንኤል ብቻዬን ራእዩን አየው። ከእኔ ጋር የነበሩ ሰዎች ግን ራእዩን አላዩም። ነገር ግን ታላቅ ድንጋጤ ወደቀባቸው፣ ከፍርሃትም የተነሣ ሸሹ። እኔም ብቻዬን ቀረው። ይህንም ታላቅ ራእይ አየው፣ ኃይልም አልቀረልኝም። ክብሬም ወደ ውርደት ተለወጠብኝ፣ ኃይልም አጣው። የቃሉንም ድምፅ ሰማው። የቃሉንም ድምፅ በሰማው ጊዜ ደንግጬ በምድር ላይ በግንባሬ ተደፋው። እነሆም እጅ ዳሰሰችኝ፣ እጄንም ይዞ በጉልበቴ አቆመኝ። እርሱም እጅግ የተወደድክ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬአለሁና የምነግርህን ቃል አስተውል፣ ቀጥ ብለህም ቁም አለኝ። ይህንም ቃል ባለኝ ጊዜ እየተንቀጠቀጥኩ ቆምኩ። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ። ልብህ ያስተውል ዘንድ ሰውነትህም በአምላክህ ፊት ይዋረድ ዘንድ ካደረግክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቶአል። እኔም ስለ ቃልህ መጥቻለሁ። የፋርስ መንግሥት አለቃ ግን 21 ቀን በፊቴ ቆሞ ነበር።
እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። እኔም ከፋርስ ንጉሥ ጋር በዚያ ተውኩት። የራእዩም ጊዜ ገና ነውና በኋላኛው ዘመን ለሕዝብ የሚሆነውን አስታውቅህ ዘንድ አሁን መጥቻለሁ። ይህንም ቃል በተናገረኝ ጊዜ ፊቴን ወደ ምድር ደፋው፣ ዲዳም ሆንኩ። እነሆም የሰው ልጅ የሚመስል ከንፈሬን ዳሰሰኝ። ያን ጊዜም አፌን ከፍቼ ተናገርኩ። በፊቴም ቆሞ የነበረውን ጌታዬ ሆይ፣ ከራእዩ የተነሣ ሰውነቴ ታወከች፣ ኃይልም አጣው። አቤቱ አገልጋይህ ከጌታዬ ጋር ይናገር ዘንድ እንዴት ይችላል? ካሁን ጀምሮ ኃይሌ አይጸናም፣ እስትንፋስም አልቀረልኝም አልኩት። ደግሞ ሰው የሚመስል ዳሰሰኝ፣ አበረታኝም። እርሱም እጅግ የተወደድክ ሰው ሆይ አትፍራ፣ ሰላም ላንተ ይሁን፣ በርታ፣ ጽና አለኝ። በተናገረኝም ጊዜ በረታሁና አበርትተኸኛልና ጌታዬ ይናገር አልኩ። እርሱም እንዲህ አለኝ፣ ወደ አንተ የመጣሁት ስለምን እንደሆነ ታውቃለህን? አሁንም የፋርስን አለቃ እወጋው ዘንድ እመለሳለሁ። እኔም ስወጣ እነሆ የግሪኮች አለቃ ይመጣል። ነገር ግን በእውነት መጽሐፍ የተጻፈውን እነግርሃለሁ። በዚህም ነገር ከአለቃችሁ ከሚካኤል በቀር የሚረዳኝ ማንም የለም። ምዕራፍ 11 እኔም በሜዶናዊው በዳርዮስ መጀመሪያ ዓመት አጸናውና በረታው ዘንድ ቆሜ ነበር። አሁንም እውነትን እነግርሃለሁ። እነሆ 3 ነገሥታት ደግሞ በፋርስ ይነሳሉ። አራተኛውም ከሁሉ ይልቅ እጅግ ባለጸጋ ይሆናል። በባለጸግነቱም በበረታ ጊዜ በግሪክ መንግሥት ላይ ሁሉን ያስነሳል። ኃያልም ንጉሥ ይነሳል፣ ትልቅ አገዛዝንም ይገዛል፣ እንደ ፈቃዱም ያደርጋል። በተነሳም ጊዜ መንግሥቱ ትሰበራለች፣ በአራቱም ነፋሳት ትበተናለች። ለዘሩ ግን አይከፋፈልም፣ ከእርሱም በኋላ እርሱ እንደ ገዛበት አገዛዝ አይሆንም። መንግሥቱ ታልፋለች፣ ከእነዚህም ለሌሎች ትሰጣለች። የአዜብም ንጉሥ ይበረታል፣ ከአለቆቹም አንዱ በእርሱ ላይ ይበረታል። ከእርሱም ይልቅ ብዙ ግዛትን ይገዛል። ከዘመናትም በኋላ ይቀላቀላሉ። የአዜብም ንጉሥ ሴት ልጅ ቃል ኪዳን ለማድረግ ወደ መሲሕ ንጉሥ ትመጣለች። የክንዷ ኃይል ግን አይጸናም፣ ዘሩም አይጸናም። እርሷና እርሷን ያመጡ የወለዳትም በዚያም ዘመን ያጸናት አልፈው ይሰጣሉ። ነገር ግን ከሥሯ ቁጥቋጦ አንዱ በስፍራው ይነሳል፣ ወደ ሰራዊቱም ይመጣል፣ ወደ መሲሕም ንጉሥ አምባ ይገባል፣ በላያቸውም ያደርጋል፣ ያሸንፍማል። አማልክቶቻቸውንና ቀልጠው የተሠሩትን ምስሎቻቸውን ከብርና ከወርቅም የተሠሩትን የከበሩትን ዕቃዎች ወደ ግብፅ ይማርካል። እርሱም ከመሲሕ ንጉሥ በላይ ሆኖ ይቆማል። ይህም ወደ አዜብ ንጉሥ መንግሥት ይገባል፣ ነገር ግን ወደ ገዛ ምድሩ ይመለሳል። ልጆቹም ይዋጋሉ፣ ብዙ ሕዝብንና ሰራዊትን ይሰበስባሉ። እርሱም ይመጣል፣ ይበረታማል፣ ያልፍማል፣ ተመልሶም እስከ አምባው ድረስ ይዋጋል። የአዜብም ንጉሥ ይቈጣል፣ ወጥቶም ከመሲሕ ንጉሥ ጋር ይዋጋል። ብዙ ሕዝብንም ለሰልፍ ያቆማል። ሕዝቡም አልፎ በእጁ ይሰጣል። ሕዝቡንም ይወስዳል፣ ልቡንም ያስታብያል፣ አእላፋትንም ይጥላል፣ ነገር ግን አያሸንፍም። የመሲሕም ንጉሥ ይመለሳል፣ ከቀድሞውም የበለጠ ብዙ ሕዝብን ያቆማል። በዘመናትና በዓመታት ፍጻሜ ከታላቅ ሰራዊትና ከብዙ ሀብት ጋር ይመጣል። በዚያም ዘመን ብዙ ሰዎች በአዜብ ንጉሥ ላይ ይነሳሉ።
ከሕዝብህም መካከል የዓመፅ ልጆች ራእዩን ያጸኑ ዘንድ ይነሳሉ። ነገር ግን ይወድቃሉ፣ አፈርንም ይደለድላል፣ የተመሸገችንም ከተማ ይይዛል። የአዜብም ክንድ የተመረጡትም ሕዝብ አይቆሙም፣ ለመቋቋምም ኃይል የላቸውም። ወደ እርሱ የሚመጣው እንደ ፈቃዱ ያደርጋል፣ በፊቱም የሚቆም የለም። በመልካሚቱም ምድር ይቆማል፣ ሁሉም በእጁ ይፈጸማል። ከመንግሥቱም ሁሉ ኃይል ጋር ይመጣ ዘንድ ፊቱን ያቀናል። ከእርሱም ጋር አንድነት ያደርጋል፣ ለጥፋቱም ሴት ልጅ ትሰጠዋለች። እርሷም አትጸናም፣ ለእርሱም አትሆንም። ከዚህም በኋላ ፊቱን ወደ ደሴቶች ይመልሳል፣ ብዙዎችንም ይወስዳል፣ የኀፍረት አለቆቹንም ይሽራል፣ ኀፍረቱም በላዩ ይመለሳል። ፊቱንም ወደ ገዛ ምድሩ አምባዎች ይመልሳል፣ ደክሞም ይወድቃል አይገኝምም። የመንግሥትን ሥልጣንና ክብር የሚሽር ይነሣል፣ በመንበሩም ይቀመጣል። ነገር ግን በቁጣም ሳይሆን በጦርነትም ሳይሆን ከጥቂት ቀን በኋላ ይሰበራል። በእርሱም ስፍራ የተጠቃ ሰው ይነሣል፣ የመንግሥቱንም ክብር አይሰጡትም። በቀስታ ይመጣል፣ መንግሥትንም በማታለል ይይዛል። የሚጎርፉ ተዋጊዎቹም ክንዶቹ ከፊቱ ይሰበራሉ፣ እርሱና የቃል ኪዳኑ አለቃም ይሰበራሉ። ከእርሱም ጋር ከተወዳጀ በኋላ ተንኰልን ያደርጋል፣ ከጥቂትም ሕዝብ ጋር ወጥቶ ይበረታል። በቀስታም ከአገሩ ሁሉ ወደ ለመለመችው ክፍል ይገባል። አባቶቹና የአባቶቹ አባቶች ያላደረጉትንም ያደርጋል። ብዝበዛውንና ምርኮውን ሀብቱንም በመካከላቸው ይበትናል። በምሽጎችም ላይ እስከ ጊዜው ድረስ ሐሳቡን ይፈጥራል። በታላቅም ሰራዊት ሆኖ ኃይሉንና ልቡን በአዜብ ንጉሥ ላይ ያስነሳል። የአዜብም ንጉሥ በታላቅና በብዙ ሰራዊት ይበረታል። ነገር ግን ሐሳብ በእርሱ ላይ ይፈጥራሉና አይጸናም። መብሉንም የሚበሉ ሰዎች ይሰብሩታል፣ ሰራዊቱም ይጐርፋል፣ ብዙዎችም ተገድለው ይወድቃሉ። እነዚህም ሁለት ነገሥታት በልባቸው ክፋትን ያደርጋሉ፣ በአንድ ገበታም ተቀምጠው ሐሰትን ይናገራሉ። ገና ጊዜው አልደረሰምና አይከናወንላቸውም። ከብዙም ሀብት ጋር ወደ ምድሩ ይመለሳል፣ ልቡም በተቀደሰው ቃል ኪዳን ላይ ይሆናል። ፈቃዱንም ያደርጋል፣ ወደ ገዛ ምድሩም ይመለሳል። በተወሰነውም ጊዜ ይመለሳል፣ ወደ አዜብም ይመጣል። ነገር ግን የኋላኛው እንደ ፊተኛው አይሆንም። ጺም ከይተምና ኔባ በእርሱ ላይ ይመጣሉ፣ ስለዚህ አዝኖ ይመለሳል። በቅዱሱም ቃል ኪዳን ላይ ይቈጣል፣ ፈቃዱንም ያደርጋል። ተመልሶም ቅዱሱን ቃል ኪዳን የተዉትን ሰዎች ይመለከታል። ዘሮችም ከእርሱ ይነሳሉ፣ ቤተ መቅደሱንም ያረክሳሉ፣ የዘውትሩንም መሥዋዕት ያስቀራሉ፣ የጥፋትንም ርኵሰት ያቆማሉ። ቃል ኪዳኑን የሚበድሉትንም በማታለል ያስታሉ። ነገር ግን አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጋሉም። በሕዝቡም መካከል ያሉ ጥበበኞች ብዙ ሰዎችን ያስተምራሉ። ነገር ግን በሰይፍና በእሳት ነበልባል በምርኮና በብዙ ዘመን ብዝበዛ ይደክማሉ። በመከራም ጊዜ በጥቂት እርዳታ ይረዳሉ። ብዙ ሰዎችም በግብዝነት ወደ እነርሱ ይጨመራሉ። ጊዜው ገና አልደረሰምና ያገሏቸው ያነጿቸውና ያጠሯቸው ዘንድ ከአዋቂዎች እኩሌቶቹ እስከ ጊዜው ድረስ መከራ ይቀበላሉ። በከበረ ቦታ የሚቆም መጽሐፍንም የሚያነብ ሰው ይህን ነገር ልብ ያድርግ። ንጉሡም እንደ ፈቃዱ ያደርጋል፣ ራሱንም ከፍ ከፍ ያደርጋል። በአማልክት ሁሉ ላይ ራሱን ታላቅ ያደርጋል።
በአማልክትም አምላክ ላይ በትዕቢት ይናገራል። ቁጣም እስኪፈጸም ድረስ ይከናወንለታል፣ የተወሰነው ይደረጋልና። የአባቶቹንም አምላክ የሴቶችንም ምኞት አያከብርም፣ ራሱንም በሁሉ ላይ ታላቅ ያደርጋልና አማልክትን ሁሉ አያውቅም። ጽኑ በሆነ በእግዚአብሔር ሥልጣንም ይኮራል። አባቶቹም ያላወቁትን አምላክ በወርቅና በብር በዕንቁና በከበረ ነገር ያከብረዋል። ከባዕድም አምላክ ጋር የተመሸጉ ጽኑ አምባዎችን ያደርጋል። ክብርን ያበዛላቸዋል፣ በብዙም ላይ ያስገዛቸዋል፣ ምድርንም በዋጋ ይከፍላል። በፍጻሜ ዘመንም የአዜብ ንጉሥ ከእርሱ ጋር ይዋጋል። የመስህም ንጉሥ ከሰረገሎችና ከፈረሰኞች ከብዙ መርከቦችም ጋር ይመጣበታል። ወደ ሀገሮችም ይገባል፣ ይጎርፍማል፣ ያልፍማል። ወደ መልካሚቱም ምድር ይገባል፣ ብዙ ሀገሮችም ይወድቃሉ። ነገር ግን ኤዶምያስና ሞዓብ ከአሞንም ልጆች የበለጡት ከእጁ ይድናሉ። እጁን በሀገሮች ላይ ይዘረጋል፣ የግብፅም ምድር ከእጁ አታመልጥም። በወርቅና በብርም መዝገብ ላይ በከበረችም በግብፅ ዕቃ ሁሉ ላይ ይሰለጥናል። የሊቢያና የኢትዮጵያ ሰዎችም ረዳቶች ይሆኑታል። ከምሥራቅና ከሰሜን ግን ወሬ ይደርሰዋል፣ ይቸኩላልም፣ ብዙ ሰዎችንም ይገድላልና ፈጽሞ ያጠፋ ዘንድ በታላቅ ቁጣ ይወጣል። ንጉሣዊ ድንኳኑንም በባሕርና በከበረው በቅዱሱ ተራራ መካከል ይተክላል። እስከ ጊዜውም ይበረታል፣ የሚረዳውም የለም። ምዕራፍ 12 በዚያም ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሣል። ሕዝብም በምድር ከተፈጠረ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ሕዝብህ ሁሉ እያንዳንዱ ይድናል። በምድርም ትቢያ ውስጥ ካንቀላፉት ብዙዎች እኩሌቶቹ ለዘላለም ሕይወት፣ እኩሌቶቹም ለእፍረትና ለዘላለም ጉስቁልና ይነሳሉ። ጥበበኞቹም እንደ ሰማይ ጸዳል፣ ከጻድቃንም ብዙዎች እንደ ከዋክብት ለዘላለም ያበራሉ። ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም። ብዙ ሰዎች ይመረምራሉ፣ ዕውቀትም ይበዛል። እኔም ዳንኤል አየሁ፣ እነሆም ሁለት ሌሎች ቆመው ነበር፣ አንዱ በዚህ በወንዙ ዳር፣ ሌላውም በዚያ በወንዙ ዳር። አንዱም ከወንዙ ውሃ በላይ የነበረውን በፍታም የለበሰውን የዚህ ምልክት ፍጻሜ እስከ መቼ ነው አለው። ከወንዙም ውሃ በላይ የነበረው በፍታም የለበሰው ሰው ቀኝና ግራ እጁን ወደ ሰማይ አንስቶ ለዘመንና ለዘመናት ለዘመንም እኩሌታ ነው፣ የተቀደሰውም ሕዝብ ኃይል መበተን በተጨረሰ ጊዜ ይህ ሁሉ ይፈጸማል ብሎ ለዘላለም ሕያው ሆኖ በሚኖረው ሲምል ሰማሁም፣ ነገር ግን አላስተዋልኩም። የዚያን ጊዜም ጌታዬ ሆይ የዚህ ሁሉ ፍጻሜ ምንድን ነው አልኩ። እርሱም እንዲህ አለኝ፣ ዳንኤል ሆይ ቃሉ እስከ ፍጻሜ ዘመን ድረስ የተዘጋና የታተመ ነውና ሂድ። ብዙ ሰዎችም ሰውነታቸውን ያጠራሉ፣ ያነጡማል፣ ይፈተኑማል። ክፉዎች ግን ክፋትን ያደርጋሉ፣ ክፉዎችም ሁሉ አያስተውሉም። ጥበበኞች ግን ያስተውላሉ። ለጥፋት ርኩሰት ለመስጠት የዘውትሩ መሥዋዕት ከቀረ ጀምሮ 1290 ቀን ይሆናል። የሚታገስ እስከ 1335 ቀንም የሚደርስ ምስጉን ነው። አንተ ግን ሂድና ዕረፍ፣ ለፍጻሜው ገና ቀንና ዘመን አለ። በቀኑም መጨረሻ ትነሳለህ፣ በዕጣ ክፍልህም ትቆማለህ። ምዕራፍ
13 በባቢሎን የሚኖር ስሙ ኢዮአቄም የሚባል አንድ ሰው ነበረ። የኬልቅዩ ልጅ ስሟ ሶስና የምትባል ሚስት አግብቶ ነበር። እጅግም መልከ መልካምና እግዚአብሔርን የምትፈራ ነበረች። ወላጆቿም ደጋግ ሰዎች ነበሩ። ለልጃቸውም የሙሴን ሕግ አስተምረዋት ነበር። ባሏ ኢዮአቄምም እጅግ ባለጸጋ ነበር። በቤቱም አጠገብ የተክል ቦታ ነበረው። ከሁሉ እርሱ ይከብር ነበርና አይሁድም ወደ እርሱ ይመጡ ነበር። ኃጢአት ከባቢሎን ሕዝቡን እንጠብቃቸዋለን ከሚሉ ግብዞች መምህራንም እንደወጣች እግዚአብሔር ስለ እነርሱ የተናገረባቸው 2 ግብዞች መምህራን በዚያ ወራት በሕዝቡ መካከል ታዩ። እነርሱም በኢዮአቄም ቤት ያገለግሉ ነበር። የሚፈራረዱ ሰዎችም ሁሉ ወደ እርሱ ይመጡ ነበር። ሕዝቡ ሁሉ ወደ ቤታቸው ከገቡ በኋላ ቀትር በሆነ ጊዜ ሶስና ወደ ባሏ ተክል ቦታ እየገባች በዚያ ትመላለስ ነበር። እነዚያም 2 መምህራን በዚያ እየገባች ስትመላለስ ሁል ጊዜ ያዩአት ነበር። እርሷንም ተመኟት፣ ልቡናቸውንም ለወጡ። ሰማይንም እንዳያዩ ዓይናቸውን ከደኑ፣ እውነተኛ ሕግንም አላሰቡም። 2ቱም ሁሉ በፍቅሯ ተነደፉ። እርስ በርሳቸውም በልቦናቸው ያለውን ነገር አልተነጋገሩም፣ ምኞታቸውን መናገር አፍረዋልና። ከእርሷም ጋር ይተኙ ዘንድ ይፈልጉ ነበር፣ ያገኟትም ዘንድ ሁል ጊዜ ይጠብቋት ነበር። አንዱ ሁለተኛውን የምሳ ጊዜ ነውና ወደ ቤታችን እንግባ አለው። እየራሳቸውም ተለያይተው ሄዱ። ተመልሰውም በዚያ በአንድነት ተገናኙ። 2ቱም ሁሉ ተያዩ። ያን ጊዜም ምኞታቸውን ተነጋገሩ። እርሷንም ብቻዋን የሚያገኙበትን ጊዜ ተቃጠሩ። ከዚህ በኋላ ቀን ሲጠብቋት ሶስና ሁል ጊዜም ትገባ እንደነበር ከ2ቱ ደንገጡሮቿ ጋር ገባች። አልቧትም ነበርና በተክል ቦታ ውስጥ ትታጠብ ዘንድ ወደደች። ተሰውረውም ከሚጠብቋት ከ2ቱ መምህራን በቀር በዚያ ማንም አልነበረም። ትታጠብም ዘንድ ደንገጡሮቿን ሽቱና ዘይት እንዲያመጡና የተክሉን ቦታ በር እንዲዘጉ አዘዘቻቸው። እነርሱም እንዳዘዘቻቸው አደረጉ። የተክሉንም ቦታ በር ዘግተው ያዘዘቻቸውንም ያመጡ ዘንድ በስርጥ ጎዳና ወጡ። የተሰወሩ እነዚያን መምህራን ግን አላዩአቸውም ነበር። እነዚያም ደንገጡሮች ከወጡ በኋላ 2ቱ መምህራን ተነስተው ወደ እርሷ ሮጡ። እነሆ የተክሉ ቦታ በር ተዘግቶአል፣ የሚያየንም የለም። ከአንቺ ጋር እንተኛ ዘንድ እንወዳለንና እሺ በይን። ይህ ካልሆነ ግን ከአንቺ ጋር ወንድ እንዳገኘን ተናግረን እናጣላሻለን። ስለዚህም ነገር ደንገጡሮችሽን ከአንቺ አስወጥተሽ ሰደድሽ አሏት። ሶስናም አለቀሰች። በሁሉም ፈጽሜ ተሸነፍኩ፣ ባደርገውም እሞታለሁ፣ ባላደርገውም አልድንም። ከእጃቸው ማምለጥንም አልችልም። በእግዚአብሔር ፊት ከምበድል ኃጢአት ሳልሰራ በእጃችሁ መውደቅ ይሻለኛል አለች። ሶስናም ቃሏን አሰምታ ጮኸች። እነዚያም መምህራን ከእርሷ ጋር ጮኹ። አንዱም ሮጦ የተክሉን ቦታ በር ከፈተ። በቤቷም ያሉ ሰዎች በተክል ቦታው መካከል ጩኸትን ሰምተው ወጡ። ምንም እንደሆነ ያዩ ዘንድ በስርጥ ጎዳና ሮጡ። እነዚህም 2ቱ መምህራን ይህን ነገር በተናገሩ ጊዜ በሶስና እንደዚህ ያለ ነገር ፈጽሞ ተሰምቶ አያውቅም ነበርና ዘመዶቿና አገልጋዮቿ እጅግ አፈሩ። በማግስቱም ሕዝቡ በባሏ በኢዮአቄም ዘንድ በተሰበሰቡ ጊዜ እነዚያ 2 መምህራን ሶስናን ያስገድሏት ዘንድ ከዓመፀኛ ልቦናቸው ጋር መጡ። በሕዝቡ ሁሉ ፊት ያመጧት ዘንድ ወደ ኢዮአቄም ሚስት ወደ ሶስና ላኩ አሉ። ወደ እሷም ላኩባት።
እርሷም ከእናትና ከአባቷ ከልጆቿና ከዘመዶቿም ሁሉ ጋር መጣች። ሶስናም እጅግ ደመግቡና መልከ መልካም ነበረች። እነዚያም ዓመፀኞች መምህራን መልኳን ለመጥገብ ክንብንቧን ይገልጧት ዘንድ አዘዙ። ክንብንቧንም ገለጧት። አባቷና እናቷ ቤተሰቦቿም የሚያውቋትም ሰዎች ሁሉ አለቀሱላት። እነዚያም ሁለቱ መምህራን በሕዝቡ መካከል ተነስተው እጆቻቸውን በራሷ ላይ አኖሩ። እሷ ግን ልቦናዋ በእግዚአብሔር አምኗልና እያለቀሰች ወደ ሰማይ ተመለከተች። እነዚያም መምህራን ብቻችንን በተክል ቦታ ውስጥ ስንመላለስ ይህች ሴት ከሁለቱ ደንገጥሮቿ ጋር ገባች፣ ደንገጥሮቿም ልካቸዋለችና የተክሉን ቦታ በር ዘግተው ሄዱ። ደንገጥሮቿንም ከላከቻቸው በኋላ አንድ ጎልማሳ ከተሰወረበት መጥቶ ከእርሷ ጋር ተኛ። እኛም በዚያ ተክል ቦታ ዳርቻ ሆነን ኀጢአታቸውን አየን። ወደ እነርሱም ሮጠን ሄደን በአንድነትም ተኝተው አገኘናቸው። እኛም እርሱን መያዝ ተሳነን፣ እሱ በርትቶብናልና አመለጠን። የተክል ቦታውንም በር ከፍቶ ወጣ። እርሷን ግን ያዝናት። ሰውየውም ማን እንደሆነ ጠየቅናት፣ ነገር ግን አልነገረችንም። ለዚህም ነገር እኛ ምስክሮች ነን አሉ። የሕዝብ መምህራን ነበሩና ፈራጆችም ነበሩና በአደባባይ የተሰበሰቡ ሰዎች ነገራቸውን አመኗቸው፣ ትሞትም ዘንድ ፈረዱባት። ሶስናም ቃሏን አሰምታ ጮኸች። ዘላለማዊ የሆንክ የተሰወረውን የምታውቅ ከመሆኑ በፊት ሁሉን የምታውቅ አምላክ ሆይ በሐሰት እንደ መሰከሩብኝ አንተ ታውቃለህ። እነዚህ መምህራን ክፉ ነገርን ስላደረጉብኝ የሠራሁት ነገር ሳይኖር እነሆ እሞታለሁ አለች። እግዚአብሔርም ቃሏን ሰማት። ይገድሏትም ዘንድ ሲወስዷት እግዚአብሔር ስሙ ዳንኤል የሚባል የአንድ ወጣት ልጅ ልቦና አነሳሳ። እርሱም እኔ ከዚህች ሴት ደም ንጹሕ ነኝ ብሎ ቃሉን አሰምቶ ተናገረ። ሕዝቡም ሁሉ ወደ እርሱ ተመልሰው አንተ የምትናገረው ይህ ነገር ምንድን ነው አሉት። ዳንኤልም በመካከላቸው ቆመ። አላዋቂዎች የምትሆኑ እናንተ የእስራኤል ልጆች ሳትመረምሩ ነገሩንም ሳትረዱ በእስራኤል ሴት ልጅ ላይ እንደዚህ ትፈርዳላችሁን? እነዚህ መምህራን በሐሰት መስክረውባታልና ወደ አደባባይ ተመለሱ አላቸው። ሕዝቡም ሁሉ እየሮጡ ወደ አደባባይ ተመለሱ። አለቆችም ዳንኤልን እግዚአብሔር አንተን አልቆሃልና በመካከላችን ተቀምጠህ ንገረን አሉት። ዳንኤልም እየራሳቸው አራርቃችሁ አቁሟቸው፣ እኔም ልመርምራቸው አላቸው። እያንዳንዳቸውንም አራርቀው አቆሟቸው። እርሱም አንዱን ጠርቶ አንተ በክፋት ያረጀ ቀድሞ የሠራሃቸው ኀጢአቶች ደረሱብህ፣ የሐሰት ፍርድን ፈርድሃልና ጻድቁንና ንጹሑን አትግደል ብሎ እግዚአብሔር ቢከለክል በደለኛውን አዳንክ፣ ንጹሑንም ገደልክ። አሁንም ይህችን ሴት ካየሃት ሁለቱን ሁሉ በምን ዓይነት ዛፍ ስር ሲጫወቱ አየህ? ንገረኝ አለው። በኮክ ዛፍ ስር ሲጫወቱ አየኋቸው አለ። ዳንኤልም በእውነት ሐሰትን ተናገርክ፣ ደምህ በራስህ ላይ ነው። ከመካከልህ ይሰነጥቅህ ዘንድ የእግዚአብሔር መልአክ እነሆ ከእግዚአብሔር ዘንድ ታዘዘ አለው። እርሱንም እልፍ አደረገው። ሁለተኛውንም ያመጡት ዘንድ አዘዘ። አመጡትም። አንተ የይሁዳ ዘር ያይደለህ የከነዓን ዘር ነህ፣ ውበት አሳተ፣ ክፉ ፈቃድም ልቦናህን ገለበጠው። እርሷ እናንተን መከራከር አልቻለችምና የይሁዳ ሴት ልጅ እናንተን ፈርታለችና ዓመፃችሁንም ታግሳለችና የእስራኤልን ሴት ልጅ እንዲህ ታደርጓታላችሁን? አሁንም ሁለቱ ሲጫወቱ ያየህበት ዛፍ ምንድን ነው? ንገረኝ አለው። እርሱም ሮማን በሚባል ዛፍ ሥር አየኋት አለው። ዳንኤልም አንተም በእውነት ሐሰትን ተናገርክ፣
ደምህም በራስህ ላይ ነው። በሰይፍ ከሁለት ይሰነጥቅህ ዘንድ ፈጽሞም ያጠፋህ ዘንድ እነሆ የእግዚአብሔር መልአክ ይጠብቅሃል አለው። ሕዝቡም ሁሉ ቃላቸውን አሰምተው ጮኹ። ያመነችበት ሶስናን ያዳናት እግዚአብሔርንም አመሰገኑ። ከቃላቸው የተነሣ ዳንኤል ነቅፏቸዋልና ምስክርነታቸውንም ሐሰት አድርጎባቸዋልና በእነዚያ በሁለቱ መምህራን ላይ በጠላትነት ተነሱባቸው። እንደ ሙሴም ሕግ በባልንጀራቸው ላይ ክፉ እንዳደረጉ በእነርሱም ላይ አደረጉባቸው፣ ገደሏቸውም። በዚያችም ቀን ንጹሕ ደምን አዳኑ። በእርሷ ላይ ክፉ ሥራ አልተገኘምና ስለ ልጃቸው ስለ ሶስና ከኤልቅዮና ሚስቱ ከባሏ ከኢዮአቄምና ከዘመዶቿ ሁሉ ጋር እግዚአብሔርን አመሰገኑት። ዳንኤልም ከዚያች ቀን ጀምሮ ሁል ጊዜ በእግዚአብሔርና በሕዝቡ ፊት ገናና ሆነ። ምዕራፍ 14 ንጉሥ አስጢያጊስም ሞቶ በአባቶቹ መቃብር ከተቀበረ በኋላ የፋርሱ ንጉሥ ቂሮስ መንግሥቱን ያዘ። ዳንኤልም የንጉሡ እልፍኝ አሽከር ነበረ። ከጓደኞቹም ሁሉ እርሱ ይከብር ነበር። የባቢሎን ሰዎች የሚያመልኩት ስሙ ቤል የሚባል ጣዖት ነበር። ምግቡንም ሁል ጊዜ 12 ጫን በሚፈጅ ቻል 12 መስፈሪያ ስንዴ 40 በግ 6 ፊቀንም ወይን እያውጣጡ ይሰጡት ነበር። ንጉሡም ያመልከው ነበር። ሁል ጊዜም ወደ እርሱ እየሄደ ይሰግድለት ነበር። ዳንኤል ግን ለፈጣሪው ይሰግድ ነበር። ንጉሡም ዳንኤልን ለቤል የማትሰግደው ለምንድን ነው አለው። ዳንኤልም ንጉሡን እኔስ ሰማይንና ምድርን የፈጠረ ፍጥረትን ሁሉ የሚገዛ ሕያው አምላክን አመልካለሁ እንጂ የሰው እጅ የሠራው ጣዖትን አላመልክም አለው። ንጉሡም ቤል ሕያው ያልሆነ አምላክ ይመስልሃልን? በየቀኑ እንደሚበላና እንደሚጠጣ አታይምን? አለው። ዳንኤልም ሳቀና ንጉሥ ሆይ አያስቱ፣ ይህስ ውስጡ ጭቃ ላዩም ናስ ነው፣ ፈጽሞ አይበላም አይጠጣምም አለው። ንጉሡም ተቈጣ። የቤልን ካህናት ጠርቶ ይህን የቤልን ምግብ ማን እንደሚበላው ካልነገራችሁኝ ትሞታላችሁ። ቤል እንደሚበላ ብታረጋግጡልኝ ግን ቤልን የጸረፈ ዳንኤል ይሞታል አላቸው። ዳንኤልም ንጉሡን እንዳልከው ይሁን አለው። ከሴቶቻቸውና ከልጆቻቸው በቀር የቤል ካህናት 70 ይሆኑ ነበር። ዳንኤልና ንጉሡም ወደ ቤል ቤት ሄዱ። የቤል ካህናትም እንዲህ አሉ፣ እነሆ እኛ ወደ ውጭ እንሄዳለን። ንጉሥ ሆይ አንተም ማዕዱን ሥራ፣ ወይኑንም ቀድታ አዘጋጅተህ አኑር፣ ደጃፉንም ዝጋ፣ በማኅተምህም አትመው። ሲነጋም ሂድ። ቤል ሁሉን ሳይበላ ቢገኝ እኛ እንሞታለን፣ ካልሆነ ግን በእኛ ላይ ሐሰትን የተናገረ ዳንኤል ይሞታል አሉት። እነርሱ ግን የሚያደርጉትን ያውቁ ነበር። በማዕዱ በታች ስውር መግቢያ ነበራቸው። ሁል ጊዜም በዚያ እየገቡ ይበሉ ነበር። እነርሱም ከወጡ በኋላ ንጉሡ ለቤል የሚበላውን አዘጋጀ። ዳንኤልም ብላቴናውን አመድ ያመጣ ዘንድ አዘዘው። በንጉሡ ፊት ብቻ በቤቱ ሁሉ ነሰነሰው። ከወጡም በኋላ ደጃፉን ዘግተው በንጉሡ ማኅተም አተሙት። እነርሱም ከሄዱ በኋላ የቤል ካህናት እንደ ልማዳቸው ከልጆቻቸውና ከሚስቶቻቸው ጋር በሌሊት ገብተው ሁሉንም በሉ ጠጡም። ንጉሡና ዳንኤልም በማለዳ ሄዱ። ንጉሡም ዳንኤልን ማኅተሙ ደህና ነውን? አለው። ዳንኤልም ንጉሥ ሆይ አዎን ደህና ነው አለው። ከዚህም በኋላ ደጃፉን በከፈተ ጊዜ ንጉሡ ማዕዱን እንደ ጨረሱት አገኘ። በታላቅ ድምፅም ጮኸ፣ ቤል ሆይ አንተ ታላቅ ነህ፣ መታለልም የለብህም አለ።
ዳንኤልም ሳቀ፣ ንጉሡንም ያዘው፣ ወደ ውስጥም እንዳይገባ ከለከለው። ወደ ምድር ተመልከት፣ ፍለጋውንም እይ፣ ይህ የምን ፍለጋ ነው አለው። ንጉሡም የወንዶችና የሴቶችን የልጆችንም ፍለጋ አያለው አለ። ንጉሡም ተቆጣ። ያን ጊዜም የቤልን ካህናት ሚስቶቻቸውንና ልጆቻቸውን ያዛቸው፣ በማዕዱም የተዘጋጀውን ይበሉና ይጠጡ ዘንድ የሚገቡበትን ስውር በር አሳዩት። ስለዚህም ንጉሡ ገደላቸው፣ ቤልንም ለዳንኤል ሰጠው። ዳንኤልም ሰባበረው፣ ቤቱንም አፈረሰው። በዚያም ስፍራ የባቢሎን ሰዎች የሚያመልኩት ታላቅ ዘንዶ ነበር። ንጉሡም ዳንኤልን ይህንም ናስ ነው ትለዋለህን? እነሆ ሕያው ነው፣ ይበላል ይጠጣልም፣ ሕያው አምላክ አይደለም ትለው ዘንድ አትችልም። ስለዚህ ስገድለት አለው። ዳንኤልም ለፈጣሪዬ ለእግዚአብሔር እሰግዳለሁ፣ እርሱ ሕያው አምላክ ነውና፣ ንጉሥ ሆይ ይህን ዘንዶ ያለ ሰይፍና ያለ በትር እገድለው ዘንድ ፍቀድልኝ አለው። ንጉሡም ዳንኤልን ፈቅጄልሃለሁ አለው። ዳንኤልም አደሮ ማርና ጠጉር ስብም አምጥቶ በአንድነት ቀቀለው፣ ልህሉህም አደረገው፣ ለዘንዶውም በአፉ አጎረሰው። ዘንዶውም በጎረሰው ጊዜ ተሰንጥቆ ሞተ። ዳንኤልም አምላካችሁን እዩ አላቸው። ከዚህ በኋላ የባቢሎን ሰዎች በሰሙ ጊዜ እጅግ ተቆጡ፣ በንጉሡም ላይ ተነሱ፣ እንዲህም አሉ። ንጉሥ ይሁዳዊ ሆነ፣ ቤልን ሰበረ፣ ካህናቱንም አረደ፣ ዘንዶውንም ገደለ። ወደ ንጉሥም ሄዱ፣ እንዲህም አሉት፣ ዳንኤልን ስጠን፣ ይህ ካልሆነ ግን ገንዘብህን እንዘርፋለን፣ እንገድልሃለን፣ ቤትህንም በእሳት እናቃጥላለን አሉት። ንጉሡም እጅግ እንዳስጨነቁት ባየ ጊዜ፣ ለንጉሡም ግዴታ በሆነበት ጊዜ ዳንኤልን አሳልፎ ሰጣቸው። እነርሱም ወደ አንበሶች ጉድጓድ ጣሉት። በዚያም 6 ቀን ተቀመጠ። በዚያም 7 አንበሶች ነበሩ። በየቀኑም 2 ሰውና 2 በግ ይመግቧቸው ነበር። ያን ጊዜ ግን ዳንኤልን እንዲበሉት ምንም አልሰጧቸውም ነበር። ነቢዩ ዕንባቆምም በይሁዳ ነበር። የምስር ንፍሮም አስቀቀለ፣ እንጀራም አስጋገረ፣ በቅርጫትም አድርጎ እህል ለሚያጭዱ ሰዎች ይዞ ወደ እርሻ ሄደ። የእግዚአብሔርም መልአክ ዕንባቆምን ይህን ምሳ በባቢሎን በአንበሶች ጉድጓድ ላለው ለዳንኤል ውሰድ አለው። ዕንባቆምም አቤቱ ባቢሎንን አላየሁም፣ የአንበሶችም ጉድጓድ ወዴት እንደሆነ አላውቅም አለው። የእግዚአብሔርም መልአክ በራሱ ጠጉር ተሸክሞ በመንፈስ ቅዱስ ኃይል በባቢሎን ወዳለው ወደ አንበሶች ጉድጓድ አደረሰው። ዕንባቆምም እንዲህ ብሎ ጮኸ፣ ዳንኤል ዳንኤል፣ እግዚአብሔር የላከልህን ይህንን ምሳ ተቀበል አለ። ዳንኤልም ወዳጆቹን የማይዘነጋቸው እግዚአብሔር አሰበኝን አለ። ዳንኤልም ተነስቶ በላ። የእግዚአብሔርም መልአክ ዕንባቆምን ወዲያውኑ ወደ ሀገሩ መለሰው። ንጉሡም በሰባተኛይቱ ቀን መጥቶ ለዳንኤል አለቀሰለት። ወደ አንበሶቹም ጉድጓድ በቀረበ ጊዜ ዳንኤልን በአንበሶቹ መካከል ተቀምጦ አየው። ንጉሡም በታላቅ ቃል ጮኸ፣ እንዲህም አለ፣ የዳንኤል አምላክ እግዚአብሔር ሆይ አንተ ታላቅ ነህ፣ ያለ አንተም ሌላ አምላክ የለም አለ። ዳንኤልንም ያን ጊዜ ከአንበሶቹ ጉድጓድ አወጣው። ዳንኤልን ይገድሉት ዘንድ የወደዱ እነዚያንም ሰዎች ይዘው በአንበሶች ጉድጓድ ጣሏቸው። አንበሶቹም ወዲያውኑ በፊቱ በሏቸው። ያን ጊዜም ንጉሡ የሚያድን እርሱ ነውና በሰማይና በምድርም ምልክትንና ድንቅ ሥራን ያደርጋልና ዳንኤልንም ከአንበሶች አፍ አድኖታልና ሁሉም የዳንኤልን አምላክ ያምልኩት አለ።